ጆርኒ ማሳለፍ አለብሽ። ግን ምንድነው በዚህ ሁላ ውስጥ መስራት ማወቅ ለማወቅ መፈለግ ኤሴንሻል የሆኑ ቅመሞች ነበሩ ለኔ በግቢ ቆይታዬ። አላስቸገርሽም ወይ ቀላል ነበረ ወይ? አዎ ቀላል አይሆንም፣ ግን አትሊስት ትማሪበታለሽ፣ የምታጠፊውን ታጠፊያለሽ፣ ግን የምታስተካክዩንም እያስተካከልሽ ትሄጃለሽ። ለዛ እኔ ግቢ በቆየሁበት ታይም ጥሩ ምን ልበልሽ ይሄ አትሊስት ራይት ፓዝ የሚያሳይ ሜንተር ነበረኝ። ለምሳሌ ምን ላይ ፎከስ ማድረግ አለብኝ፣ የኔ ጥሩ ምላቸው ኳሊቲዎች እኔ አሁንም ኳሊቲ የማይመስሉኝ ግን ኳሊቲ የሆኑ ነገሮች ነበሩ። አዳት ታይም መስራት የምችለው እንትን ማድረግ የምችለው ብቀይረው ጀስት ግሬድ መሆን የሚችል ከዛም ባሻገር ደግሞ ሪሊ ፕሮብለም ሶልቭ ማድረግ የሚችል ስኪል ያንን እንዳይረድቶኛል። ከዛ በኋላም ነው በደንብ ቴክ ውስጥ ኤክስፕሎር ለማድረግም ኢንተረስትድም ለመሆን የቻልኩት። እሺ ስለሰጠሽን ምላሽ እናመሰግናለን። አድማጮቻችን መጠየቅ የምትፈልጉት ጥያቄ ካለ እዚህ በእንትኑ ኮሜንት ሴክሽን ላይ ወይም ደግሞ የቴሌግራም ግሩፓችን ላይ ቦታ አለ፣ እዛ ላይ ጥያቄያችሁን ድሮፕ ማድረግ ትችላላችሁ ማለት ነው። እሺ ማሂ ወደ ቀጣዩ ጥያቄ ስገባ ወደ አይቲ ዲፓርትመንት እንዴት ተቀላቀልሽ? እንዲሁም ደግሞ ሴት ነሽ እና ቴክኖሎጂ ያው በብዛት ወንዶች ናቸው ቴክኖሎጂ ላይ ትኩረት የሚያደርጉት። እንዴት ነበር ከሴትነትሽ ጋር የቴክኖሎጂ ነገር ጋር ምናምን መቀጠሉ? እሺ ምንድነው ያው እንደ አብዛኛው ሰው ዩኒቨርሲቲ ዲፓርትመንት ምርጫ ያለሽ፣ ከዛ በኋላ የደረሰሽን ነው የምትማሪው። ስለዚህ እኔ የደረሰኝን የተማርኩት የደረሰኝን ነው ማለት ምን ማለት ነው? እኛ ስንማር የነበረው 5 ነበር መምረጥ የምትችይው። ስለዚህ 5 ፊልዶች ትመርጫለሽ፣ ከነሱ ውስጥ አንዱ ይደርስሻል ነበር። ኮምፒውተር ሳይንስ ኤንድ ኮምፒውቲንግ ምናምን ደረሰኝ። ዘን ከዛ ደግሞ ዲፓርትመንት መምረጥ ነበረብን። እዛው ዲፓርትመንት መረጥን፣ አይቲ ገባሁኝ። ግን እሱን ስገባ ምናልባት ቅድም እንዳልኩሽ ይሄ ሰዎችን ማማከር ሰዎችን መጠየቅ ምናምን በጣም ጥሩ ነበረ ለኔ። ምክንያቱም ከኔ በፊት የነበሩ ሲኒየሮች ነበሩ ማቃቸው፣ የወንድሜ ጓደኞች የነበሩ ኮምፒውተር ሳይንስ አይቲ ምናምን የሚማሩ ልጆች። እንዴት ነው እንደዚህ ልማር ነው እና ምን ትላላችሁ አልኳቸው። ጥሩ ነው ተማሪ፣ ቴክኖሎጂ ነው፣ ስለዚህ አስሎንጋስ ከሰራሽበት ጊዜ ድረስ ምንም ያን ያክል የሚያስቸግር ነገር የለውም ተባለ። እሺ ብዬ ገባሁኝ፣ ትምህርት ጀመርኩኝ። ግን ይሄ አሁን ሴት ነሽ ቴክኖሎጂ ምናምን የሚባለው እኔ ብዙም አይታየኝም ነበር በሰዓቱ። ምክንያቱም እንዴት አይነት ፋሚሊ ውስጥ ነበር መሰለሽ ያደግኩት፣ ይሄኛው የወንድ ይሄኛው የሴት ምናምን የሚል አይነት ካታጎራይዜሽን አልነበረም። ስለዚህ ዓለም የምትመስለኝ እንደዛ ነበረ። መጀመሪያ ግቢም ስገባ ምናምንም በቃ አይካንዱ ማንም ሰው የሚሰራውን ነገር አይካንዱ ማንም ሰው የሚያደርገውን ነገር ነበረ የሚመስለኝ የነበረው። ሌተሮን ሪያሊቲውን ስትረጁ ግን which is not true። ከዛ ምንድነው የሆነው ጀመርን መማር። ፈርስት ይር ኢት ዋዝ ጉድ ምናምን አለፈ። ሞር ግቢውን እስክትለምጂ ሁኔታውን ካፌ እንትን እያልሽ ብዙ ፈርስት ይር ሞስት ኦፍ ደ ታይም ኤክስፕሎሬሽን ታይም ነበር። ዘን ሰከንድ ይር መጣ ሪል ቻሌንጅ። መማር አለብሽ ማወቅ አለብሽ ምናምን። ሰምሃው ዩ ዊል ትራይ ኤንድ ያንን ስትሞክሪ ግን ቅድም እንዳልኩሽ አሁን የትኛው ነው የኔ ጥሩ ኳሊቲ፣ የትኛው ነው ይሄን የትኛው ላይ በደንብ ብሰራ የትኛውን አፕግሬድ ማድረግ እችላለሁ የሚለውን ነገር ብዙ እርግጠኛ አልነበርኩም ነበር። የሆነ መምህር ነበረን ነው እሱ አሁንም በጣም ላመሰግነው እፈልጋለሁ። ምክንያቱም ጥሩ ፓዝ አሳይቶኛል ብዬ አምናለሁ። በሰዓቱ ከነበረኝ አስተሳሰብ የተለየ ከዛ በኋላ ረጅም ሰዓት ላብ ላይ ኢንቨስት ማድረግ፣ ረጅም ሰዓት ላብ መቆየት፣ ኤክስፕሎር ማድረግ ነገሮችን ምናምን እዛ ጀመርኩኝ። ባችለር አለቀ። ዘን እንዳለቀ ጥሩ የሚባል ውጤት ነበረኝ። ጆይንድ ወደ መምህርነት ማለት ነው። ሚዛን ቴፒ መምህር ነበርኩ። ዘን ከዛ ደግሞ
ምን ቀጠለ? ኔክስት ማስተርስ የሚባል ሀሳብ መጣ። ማስተርስ ምንድን ነው? ያው ፊልድ መቀየር አልፈልግም። የሆነ አይቲ ላይ ሰርቴን ሆኛለሁ። ስለዚህ በዚሁ ነው ማደግ የምፈልገው። በዛ የሚያስኬደኝ አይነት ነገር ነበር መማር የምፈልግ የነበረው። ጅማ ዩኒቨርሲቲ ገባሁ። ማስተርስ ጀመርኩ ማለት ነው። አዳት ታይም ፈርስት ሴሚስተር ምናምን ኮርስ ነበረ አባውት ቢግ ዴታ። ሙሉ ቀልቤን ያዘው ማለት ነው። እንዴት ነው ቢግ ዴታ ላይ መስራት የሚቻለው? ምን ማድረግ እንችላለን? ከረንትሊ ምን አለን? ምን የለንም? ምናምን ዘን በዛው ኤክስፕሎሬሽን ፌዝ ውስጥ እያለሁኝ ማስተርስ ወደ ኤንኤልፒው ሙቭ አደረግኩኝ ማለት ነው። አሁን ላርጅ ላንጉዌጅ ሞዴል ስለሚባሉት ስለነ ትራንስፎርመር ቤዝድ ሞዴል፣ አቴንሽን ሜካኒዝም ምናምን ቶፒኮች ነበሩ በሰዓቱ። ስለነሱ ማወቅ ማንበብ ምናምን ጀመርን። ብዙ ማስተርስ በራስሽ ኤክስፕሎር የምታደርጊበት ታይም ስለነበረ ኢት ጊቭስ ሚ ሎት ኦፍ ፍሪደም እዚህ እዛ ብሎ ቼክ ለማድረግ። ከዛ የትምህርቱ ኦልሞስት የግቢ ላይፍ የምትዩ ሲጠቀለል ይሄን ይመስላል እንግዲህ። እሺ በጣም እናመሰግናለን። ያው በግቢ ህይወትሽ ብዙ ነገር እንደተማርሽ ነው ያየሁት እና ማለት አሁን ያው ከጠየቁት ጥያቄ ጋርም ለማያያዝ አሁን ላይ ያው ሴቶች እየበዛ ነው ቴክኖሎጂ ላይ ምናምን እና ምን ትመክሪናለሽ? ውጭ ገበያ ላይ ያለው ነገር እንዲሁም እኛስ እዚህ ጋር ያለውን ነገር እንዴት ነው ማድረግ ያለብን? ምን ትይናለሽ እስኪ ለኛ? እሺ ለሴቶቹ እንዳላዳላ ግን ለሁላችሁም ዞሮ ዞሮ ሴትም ወንድም አት ኤንድ ኦፍ ዘ ዴይ ስራ ላይ ስትገቡ ስራ ነው። ስለዚህ መቼም ቢሆን ቫሉዌብል ሰው መሆን አለብሽ ለሚቀጥርሽ። ኦር ማለት አሁን ለምሳሌ አንቺ 4ኛ ዓመት ነሽ እንበል፣ ኔክስት ይር ተመርቀሽ ትወጫለሽ። ተመርቀሽ ስትወጪ የሚቀጥርሽ ካምፓኒ ምን ይፈልጋል ከአንቺ? የሚቀጥርሽ ቻሪቲ አይደለም የሚቀጥርሽ የሆነ አንቺን መርዳት ስለፈለገ አይደለም። ምክንያት አንቺን ቀጥሮ ቫልዩ እንድታመጫለሽ ብሎ ስለሚያስብ ነው። ስለዚህ በቀጠረሽ በነጋታው ያንን ቫልዩ መስጠት መቻል ግዴታሽ ነው። ዩኒቨርሲቲ በነበረሽ ቆይታ ምን ይኖርሻል? አንደኛ ቴክኒካል ስኪል፣ ሁለተኛ ነገር ሀው ቱ ኮሚኒኬት፣ የሰራሽውን ስራ እንዴት ነው ኤክስፕረስ የምታደርጊው። ምን የመሰለ ስራ ቆንጆ ስራ ሰርተሽ ግን በስርዓት ኤክስፕረስ ማታደርጊው ከሆነ ዩዝለስ ነው ስቲል። አብዛኞቹ ሪሰርቾቻችን ምናምን ጥሩ ሪሰርቾች ተሰርተዋል፣ ግን ወደ እንትን አይወርዱም። ምክንያት ምንድነው? እኛ ስራዎቻችንን በደንብ ፕሮሞት አናደርጋቸውም። እኛ ያላደረግነውን ደግሞ ማንም አያነሳልንም። እንደዛ ነው የሆነ የሚሄደው። ያ ካምፓኒ የሚቀጥርሽ አንቺ ዩዝፉል ስትሆኚ ነው። አንድ እሱ ነው። ሁለተኛ ራሳችሁን አፕዴት ማድረግ። ለምሳሌ ከረንትሊ ቴክኖሎጂው ላይ ምን አለ፣ ምን እየተካሄደ ነው? ስታቲክ አይደለም እንደምታውቂው፣ ቴክኖሎጂ በጣም እየተቀያየረ ያለ ነገር ነው። ማለት ፕሮግረስ እየሄደበት ያለበት ፍጥነት ራሱ ኢቨን መገመት እስከሚቸግር ድረስ ነው እና አፕዴት መሆን ወሳኝነት አለው። ከዛ ነገሮችን አዳዲስ ነገሮችን ለመማር ለመሞከር መፈለግ፣ እሱኛውም ሌላ ተጨማሪ ቲፕ ነው። እሺ እና አሁን እንዳልሽው ቴክኖሎጂ ብዙ አይነት እንትኖች አሉት፣ ስኮፕ አለው በውስጡም አይደለ? እና እኛ እንደ ዳታ ሳይንስ አንድ የሆነ ስፔሲፊክ የሆነ ነገር ላይ ነው ትኩረት ማድረግ ያለብን? እዛ ቦታ ላይ በደንብ ማስተርስ ማድረግ ይሻላል ወይስ ከሁሉም ነገር ጥቃቅን ነገር ይዞ መውጣት ይሻላል ብለሽ ታስቢያለሽ? ሜቢ መጀመሪያ ዳታ ሳይንስ እንዲፋይን ማድረግ ሳይጠበቅብን አይቀርም። እዚህ ጋር ዳታ ሳይንቲስት የሚባለው ሰውዬ ማን ነው የምትባለው ማናት የሚለውን መተርጎም ያለብን ይመስለኛል። ምክንያቱም ዴታ ሳይንስ ስታቲስቲሻን ነው፣ ዴታ ሳይንስ ፕሮግራመር ነው፣ ዴታ ሳይንስ ዶሜን ኤክስፐርት ነው። ይሄንን ሁሉ ነገር ነው ይዘሽ የምትወጪው። ያንን ለማድረግ ደግሞ አንድን ዴታ አለ ታይዋለሽ፣ ኦር ደግሞ ሰም ኦፍ ዴታስ ደግሞ ላታያቸውም ትችያለሽ። ስለዚህ ከነሱ ውስጥ እንዴት ነው የሆነን ዩዝፉል የሆነ ኢንሳይት ማውጣት የምትችይው? ያንን ኢንሳይት ደግሞ እንዴት ነው ወደ ተግባር የምትቀይሪው የሚለው ጥያቄን መመለስ አለብሽ። ይሄ ፉል ዴታ ሳይንስ ወርክ ፍሎው እንደዛ ነው የሚነግርሽ። እንደ ዴታ ሳይንስ ስታቲስቲሻንን ብትሆኚ ጥሩ ነው፣
ኦር የስታቲስቲክስ ኖሌጅ በደንብ ኮንክሪት የሆነ ስታቲስቲክስ ኖሌጅ ቢኖርሽም ኮንክሪት የሆነ ፕሮግራሚንግ ኖሌጅ ቢኖርሽም ጥሩ ነው። አት ሴም ታይም ደግሞ ቢዝነስ ኖሌጅም ሊኖርሽ ይገባል። በልና ለምሳሌ አንድ ቢዝነስ ልጀምር ያሰብሽ ወይም ደግሞ የጀስት ሌትስ ቴክ የዩቲዩብን ቢዝነስ እና ዩቲዩብ አሁን ያለበት ተጠቃሚ ደረጃ ለመድረስ ምን ያክል ጠንካራ ሪኮሜንዴሽን ሲስተም አላቸው ብለሽ ታስቢያለሽ? ምክንያቱም አንቺ የምትፈልጊው ነው። ትላንትና ስለ ፕሮግራሚንግ አንበበሽ ከነበረ ፓይተን ፕሮግራሚንግ ዛሬ ስለ ማሽን ለርኒንግ ኢንተረስትድ ትሆናለች ብሎ ነው ሪኮመንድ የሚያደርግሽ አይደለም? ያ ማለት ምንድን ነው? የአንቺን ፍላጎት አንቺን ማፕ አድርጎ ካለሽ ከነበረሽ ፉትፕሪንት ቼክ አድርጎ ነው ሪኮመንድ እያደረገሽ ያለው። ግን አንቺን አያደርግሽም። ስቲል ስታቲስቲካሊ ሪፕሬዘንት ተደርገሻል በፕሮግራሚንግ ወይ ደግሞ ፎርሙሌት አድርገው ያንቺን ምን ልትወድ ነገ ምን ልትፈልግ ትችላለች የሚለውን ፕሪዲክት አድርገዋል። ይሄንን ማድረግ ባይችሉ ደግሞ ብለሽ አስቢው። ለምሳሌ አሁን እንዲህ በሚሄድበት ሰዓት በቃ ጥሩ ነው፣ በቃ የሆነን ሰው ፍላጎቱን አውቀናል፣ ስለዚህ የሚፈልገውን እንሰጠዋለን፣ ሰውም ኮንሱም ያደርጋል፣ ዩቲዩብ ላይ የሚያሳልፈው ጊዜ ረጅም ይሆናል። ያ ለእነሱ አድቫንቴጅ ነው። በአድቨርታይዝመንትም በምንም አልሹ ሞኔታይዝ ያደርጉታል። ግን ደግሞ ይህም ባያደርጉስ? ለምሳሌ ትላንት ስለ ፕሮግራሚንግ አይተሽ ዛሬ ስለሌላ ነገር ቢያወራልሽ ኦር ስለሌላ ነገር ሪኮመንድ ቢያደርግሽ አንቺ ብዙ ታይም ስፔንድ አታደርጊም፣ ዩቲዩብም ዳት ማች ፌመስ አይሆንም። በሴሚስትሩ አሁን ላይ ከረንትሊ ያሉት ኤልኤልኤም ሞዴሎች ላይ ለምሳሌ ቻትጂፒቲን ውሰጃት። መጀመሪያ ስትጀምር አብዛኛው ሰው ዳውት ነበረው፣ ምክንያቱም የሆነ መልሷ ኮሄረንት አልነበረም። የምትፈልጊውን ለመስጠት ብዙ መጠየቅ አለብሽ። አሁን ግን ዳይሬክትሊ ትመልስልሻለች። ሰውም የሚከፍለው ለዛ ነው። ስለዚህ እንደ ፕሮፌሽንም ሲሆን አብዛኛው ምንም መሆን አለበት፣ ጀስት ምን ማወቅ አለብኝ። ለምሳሌ ዴታ ሳይንቲስት ከሆነ አልቲሜትሊ የመሆን ፍላጎትሽ ከዚህ ስትወጪ ዴታ ሳይንቲስት የሚያስብለኝ ስኪልስ፣ ኖሌጅ፣ አቢሊቲ እነማን ናቸው የሚለውን ማወቅ አለብሽ። ለማወቅ ደግሞ ዩ ሜይ ስታርት ፍሮም ደ ቬሪ ቬሪ ቢግኒንግ። ምናልባትም ዳታ ኮሌክሽን ላይ ሊሆን ይችላል፣ ከዛ ደግሞ ዴታ አናሊሲስም ላይ ሊሆን ይችላል ምናምን እያልሽ ነው የምታድጊው። አሁን ዴታ ሳይንስ ኢዝ አ ቢግ ኮንሰፕት ኤንድ አ ቢግ ቶፒክ ኢቨን እንደ ዓለም ደረጃ። ስለዚህ መጀመሪያ ዴታ አለ ወይ የለም፣ ምን አይነት ጥያቄ ጠይቅ ያለው ለዛ ቢዝነስ ለተቀጠርሽበት ካምፓኒ መልስ ሊሆን የሚችል ጥያቄ ምን አይነት ጠይቅ ያለው፣ ምን አይነት ቢዝነስ ፕሮብለም አለ እኔ በዴታ ሳይንስ ሶልቭ ላደርገው የምችለው፣ ለሱ ደግሞ ምን አይነት ዴታ አለኝ። ከዛ ደግሞ ዴታሽ ካለሽ እና ያ ዴታ መልስ የማይሰጥሽ ከሆነ you have to find alternative data, then you go to the modeling ምናምን። አሁን now what we think አብዛኛው ሰው ምናምን just ዴታ አለ የሆነ ሞዴል ክሬት እናደርጋለን so that's the end። ግን አይደለም። ዴታሽ ከዛ ስለ ዳታሽን ራሱ በስርዓት አንደርስታንድ ማድረግ የምፈልጊውን መልስ ይሰጠኛል ወይ ብሎ ማሰብ፣ ያንን ይሄ ክሪቲካል ቲንኪንግ ስቴፑን ዴታ ሳይንስ ይጠብቅብሻል። ሶ ሞር ከትምህርቱም ከምንም በላይ በደንብ ፕሮብሌሙን ዳጀስት ማድረግ፣ ሪፍሬም ማድረግ ኢን ዌይ ዳት ኢት ካን ቢ አንሰርድ ባይ ዴታ ሳይንስ ማለት ነው። እንደገና ደግሞ ሞዴል ላደረግሽ እንበልና ጥሩ ሞዴል ሰራልሽ፣ ለምሳሌ ሰክሰስፉል ሆኖ ሁሌም በቃ ኤኒበዲ መጣ የሚፈልገውን አይነት ቪዲዮ ሪኮመንድ ታደርጊያለሽ። ግን እስከ መቼ ነው ያ ፐርሲስት የሚያደርገው? ለምሳሌ ያ ዳይሬክትሊ አፌክት ያደርጋል የዩቲዩብን ሬቬኒው፣ ቢኮዝ እሱ አንድ ቀን ዳውን ቢያደርግ ብዙ የሚያሳያቸውን አድ ያጣል። ስለዚህ ያንን አድ ካላሳየ ዳይሬክትሊ ሬቬኒው ጋር ግንኙነት አለሽ ማለት ነው። ያንቺ ሞዴል ጥሩ ሲሆንም ያንቺ ሞዴል መጥፎ ሲሆንም ኢምፓክት አለው አስ ዴታ ሳይንቲስት። ለምን ጥሩ ሆነ? ጥሩ ከሆነ እስከ ምን ያክል ጊዜ ነው ጥሩ ሆኖ የሚቀጥለው? መጥፎ ከሆነ ደግሞ how can you improve it የሚለው ማለት ነው። ምናልባት ጥያቄሽን ከመለስኩት ወይ ካሰፋሁትም እንግዲህ ማስቆም ትችላለሽ። አረ በጣም ተመችቶናል፣ እናመሰግናለን። ቀጣዩ ጥያቄ የሚሆነው አሁን ባለሽበት የሙያ ዘርፍ ላይ እርግጥ ነው ብዙ አይነት ፕሮጀክቶችን ትሰሪያለሽ እና ያው እንትንም ለማሳጠር አንቺ ከሰራሽ ፕሮጀክቶች ውስጥ
ይሄ በቃ ለእኔ በጣም አንደኛው ነው የምትይው ፕሮጀክት እና ለምን እንደሰራሽው ብትነግሪ። ከሰራኋቸው ፕሮጀክቶች ወይም ደግሞ እኔን ኢንተረስት የሚያደርገኝ የነበረው ምናልባት ቴን አካዳሚ ላይ በቆየንበት ታይም ኦር በምሰራበት ታይም በማስተማርም አደሴም ታይም ባክኤንድ ኢንጂነር ነበርኩኝ እና እዛ ላይ ምን እንሰራ ነበረ መሰለሽ አውቶማቲክሊ ተማሪ ግሬድ የሚያደርግ ኦር ተማሪ ሲመጣ ኢቫሉዌት የሚያደርግ ነገር ስታርቲንግ ፍሮም ሴሌክሽን ፌዝ ማለት ነው። እና ያ ምንድን ነው የሚሰራው? መጀመሪያ አንድ ሰው መጥቶ ፓይተን እችላለሁ ሲል ፓይተን መቻሉን እኛም ልናረጋግጥባቸው የምንችላቸውን ፖይንቶች ነው የምንሰበስበው። እንዴት ነው የምንሰበስበው? ላይክ ሴት ኦፍ ኮስችንስ እንጠይቃለን። ለእነሱ ጥያቄዎች ያለው መልስ አለ ምናምን። ቤዝድ ኦን ዳት ያንን ሰው ካራክተራይዝ እናደርገዋለን ወር ፕሮፋይል እናደርገውና ተን ከዛ ደግሞ ምን አይነት ትምህርት መማር አለበት፣ እንዴት ነው ይህን ሰውዬ አንድ ልናደርገው የምንችለው። ቴን አካዳሚ ላይ ምንድን ነው አንድና አንድ ሀሳባችን፣ አንድ ሰው ይመጣል ኦልሬዲ ወይ ተመርቆ ይሆናል ወይም ደግሞ ሊመረቅ ያለ ተማሪ ይሆናል። ከዛ እሱን ኔክስት ፌዝ ምንድን ነው ኢንዱስትሪ ጋር ምን ሪኳየር ያደርጋል ብለን ኢንዱስትሪውን ቼክ እናደርግና ለዛ ብቁ የሚሆን ተማሪ ማፍራት ነው አላማው። ስለዚህ ይሄኛው ሰውዬ ይመጣል፣ ፓይተን እችላለሁ አለ፣ ስታስቲክስ አውቃለሁ አለ፣ ኤስኩኤል አውቃለሁ አለ። ስለዚህ እዚህ ግሩፕ ውስጥ ነው ያለው። እዚህ ግሩፕ ውስጥ ከሆነ ደግሞ እንዲህ አይነት አፕስኪሊንግ ኮርሶች ብንሰጠው ሂ ዊል ቢ ካፓብል ኦፍ ኮምፒቲንግ ማለት ነው፣ ኖት ሎካሊ ግሎባሊ። ሶ ያንን ለማድረግ ደግሞ አሁን ለምሳሌ እኛ ምን ሊሚቴሽን አለብን መሰለሽ? ብዙ ማንፓወር የለንም። ያ ማለት የሚያሰለጥንልን ብዙ ሰው የለም። ስለዚህ ብዙ ሰው ስኬል ባደረግሽ ቁጥር የሚነሱ ኢሹዎች ይኖራሉ። ለምሳሌ አሁን ትምህርት ሲሆን ኳሊቲ ሜንቴን ማድረግ አለብሽ። ከዛ አትሰም ታይም ደግሞ ስኬላቢሊቲም ሊኖረው ይገባል። በየአመቱ 30 እና 40 ተማሪ ያስመረቀሽ አትዘልቂውም። ከዩኒቨርሲቲ የሚመረቀው ብዙ ሺህ ተማሪ ስለሆነ ማለት ነው። ስለዚህ ሪል ኢምፓክት መፍጠር ከፈለግን፣ ሪሊ ብዙ ሰው ጋር ተደራሽ መሆን ከፈለግን ምን ማድረግ እንችላለን የሚለው ኔክስት ስቴፕ ነበረ። እዛ ላይ ምንድን ነው ያደረግነው? ለምሳሌ አንድ ቲቶር አሁን ኖርማሊ በማስተማር ሂደት ውስጥ ስንሆን 10 ሰውን ሜንተር አድርጎ ምን ብሎ ምናምን ያበቃል ብለን እናስባለን። ከዛ እሱን እንዴት ነው ያንን አንድ ቲቶር ለ100 ሰው የምናደርሰው ስንል የመጀመሪያው ቲቶሮቹን ታይማቸውን የሚወስደው ምንድን ነው? አሳይመንት ሰብሚት ይደረጋል። ያንን አሳይመንት ማረም፣ ቬሪፋይ ማድረግ ምናምን ብዙ ስራቸው ነበር። ስለዚህ እሱን ስራቸውን ለምን አናቀልላቸው የሚል ሀሳብ ተነሳ። ስማርት ትሬደርን ቢልድ ማድረግ ጀመርን ማለት ነው። ያን ስማርት ትሬደር አውቶማቲካሊ ተማሪ ያስገባል፣ ግሬድ የሚያደርግ ምናምን። እሱ አንድ ፕሮዳክታችን ነበረ which I'm proud of it። አሁንም ሳወራው ደስ እያለኝ የማወራው ፕሮዳክት ነው። ዘን ምን ይመጣል መሰለሽ? ልክ እሺ አስተማርናቸው ተመረቁ ምናምን አይደለ? ከዛ ደግሞ እንዴት ነው ስራ የሚያገኙት? ለምሳሌ ስራ ለማግኘት አንድ ሰው ምን ማድረግ አለበት? የሆነ ፕሮፌሽናል የሆነ ሲቪ ሊኖረው ይገባል። ፕሮፌሽናል የሆነ ፕሮፋይል ሊኖረው ይገባል። ፕሮፌሽናል የሆነ ጊታብ ሊኖረው ይገባል። የምንላቸውን ነገሮች እንዴት ነው እኛ እነሱን ያንን ኤክስኪዩት አድርገውልን የሚያስደርጉት? ስቲል እንዳልኩሽ አንድ ሰው አንድ ቱቶር ለ10 ሰው ኦር አንድ ቱቶር ለ100 ሰው ነው ኦፕሽናችን። ስለዚህ ለ100 ሰው እናደርሰው ይህንም በምን ያክል ፍጥነት ነው? አሁን ኤልኤልኤምስ አር ዴር። ስለዚህ እነሱን ዩቲላይዝ አድርገን የተሻለ ፕሮፋይል ጀነሬት ማድረግ እንዲችሉ፣ የተሻለ ማቴሪያልስን ጀነሬት ማድረግ እንዲችሉ ማስቻል ነበረ። እሱም ዲያዘር ፕሮጀክት ነው እና አሁን ኢንድ ቱ ኢንድ እንትኑ ላይ አደረገ ማለት ነው። ይመጣሉ፣ ከዛ ይማራሉ፣ ከዛ ደግሞ ስራ ማግኘቱ ላይ ይሄዳሉ። እዚህ ሁላ ውስጥ ግን ዋና ተዋናዮቹ የሚመጡት ትሬኒዎች ናቸው። ፕሮጀክት እነዚህን ይመስላሉ። እኔ በጣም ተገርሚበታለሁ። ብታገዥኝ ራሱ ደስ ይለኛል እኔ ፕሮጀክት ላይ። እንግዲህ በመሀል አንድ ተማሪ ያስገባልን ጥያቄ አለ እና ብዙዎቻችን ማወቅ የምንፈልገውም ነገር ነው ማለት ነው። እና እንደሚታወቀው ዳታ ሳይንቲስቶች በጣም ማትሳችን ይበዛል ከፕሮግራሚንጉ ይልቅ ማለት ነው። እኔ ደግሞ በግሌ እንደራሴ ያው ማትስ ላይ ትንሽ ብዙ ችግር አለብኝ
እና ይሄ እንዴት ነው ዳታ ሳይንቲስት መሆን ፈልገን ትንሽ ማት ስለከበደን ደግሞ የማትሱ ጥቅም ምንድን ነው ዳታ ሳይንስ ላይ? እንዴ ማትሱ ቤዚክ ነው ኦኬ ማለት አሁን አስቢው ዴታ ሳይንስን ለምሳሌ እንዲሁ ስም ብለሽ የሆነን ነገር ሪፕሬዘንት ማድረግ ብትፈልጊ ሌትስ ሴይ ፖፑሌሽን እያንዳንዱን እየሄድሽ መቁጠር አለብሽ አይደለ? አንድ ሁለት ሶስት እያልሽ እያንዳንዱን እየሄድሽ መቁጠር አለብሽ። ግን ዋን ኦፍ ዴታ ሳይንስ አድቫንቴጅ ይሄንን እንዴት ነው በአጭሩ ምን ያክል ሰው ሊኖር ይችላል እዚህ አካባቢ ብለሽ ለመገመት ምን ታደርጊያለሽ? ሳምፕል ታደርጊያለሽ። ያ ዋን ዌይ ኦፍ ዱይንግ ቲንግስ ነው። ማሽን ለርኒንግ ሞዴሎቻችን ኦልሞስት ኦፕቲማይዜሽን ፕሮብሌሞቻችንም ኢች ኤንድ ኤቭሪ ማሽን ለርኒንግ ሞዴልስም ማትስ ነው ቤዚክስ ናቸው። ዩ ድራይቭ ፎርሙላ ኢንተግሬሽን ዴሪቫቲቭ ኤቭሪቲንግ ኢዝ ድራይቭድ ፍሮም ኢት። ስለዚህ ማትስ ቤዚክ ነው። የሆነ ኮምፓራብል ሁላ አይደለም ላይክ ቢኖር ባይኖር ምናምን የምትይው አይነት እንትን አይደለም። ስለዚህ መኖሩን አትጥሉት። ግን ምን አለ መሰለሽ ለምሳሌ ማትስን ኢን ኤ ዌይ ዳት የምትረጂበት ለምሳሌ አንድ ሲደመር አንድ ሁለት ነገር እንደማድረግ ከሆነ ዴሪቬቲቭ ምን ማለት ነው ሲምፕል አድርጎ መረዳትን ይጠይቃል። ማትስ ማለት ዴይ ቱ ዴይ የምንኖረው ላይፍ ነው። ሾርተስት ፓስ ስንመርጥ ማለት አናስበውም እንጂ ሊንክ አላደረግነውም እንጂ ኢች ኤንድ ኤቭሪ ቲንግ በየቀናችን ላይ የምናደርገው ነገር በሙሉ ማትስ ነው። እንደዛ ለመረዳት መሞከር ነው። ለምሳሌ አንድ ቶፒክ ሲኖር ሊኒየር አልጀብራ መረዳት ካለብሽ ሊኒየር አልጀብራን እንዴት ነው የምትረጂው? ወደ አንቺ ትራንስሌት ማድረግ ትችላለሽ። ዲስ ታይም ምን አይነት አድቫንቴጅ አለሽ መሰለሽ? ኤአይ የሚባል ጥሩ አድቫንቴጅ አለ። ያንን ኤአይ ዩ ካን ዩቲላይዝ ኢት ጀስት ኩዊክ ፕሮምፕት ነው ይሄንን ሊነግርሽ የሚችለው። ለምሳሌ ሊሚትን መረዳት እፈልጋለሁ። ሊሚትን ጀስት ኤክስፕሌን ሚ አስ ኢፍ አይ አም 5 year old ብትዩ በስርዓት በሚገባሽ ቋንቋ ፕሌን እንግሊሽ ተጠቅሞ ያስረዳሻል። ያንን ከገባሽ በኋላ ወደ ካልኩሌሽኑ ወደ ምኑም ስትሄጂ ክሊር ነው የሚሆነው። በቃ ሴም ፓተርን ነው ሁሌም የምትሰሪው፣ ሴም ነገር ነው የምታደርጊው። ማትስ፣ ስታቲስቲክስ፣ ፕሮባቢሊቲ አር ኤሴንሻል ፓርት ኦፍ ዴታ ሳይንቲስት እና ሌተር ኦን አልጎሪዝም ሞዲፋይ ማለት እናንተ አሁን ሊኒየር ሪግሬሽን፣ ሎጂስቲክ ሪግሬሽን ምናምን አሉ። አንቺ ኦር ጓደኞችሽ ምናምን ነገ የምትሆኑት ምንድነው ዋን ኦፍ ዶስ ፐርሰን ሁ ኢምፕሩቭ ይሄንን አልጎሪዝም። ስለዚህ ማትስ ኢዝ ዘ ቤዚክ። ስለዚህ ያው ቁርጣችሁን አውቃችሁ ተማሩ ተብለናል ማለት ነው። ተፈርዶብናል። ትንሽ መረር ይላል። አዎ ተቀብለናል። እንግዲህ ግድ ከሆነማ አዎ። ግን ነገሮች ቀለል ይላሉ። አሁን ብዙ ሳትፈልቂ ብዙ ካልኩሌት ሳታደርጊ ኢዝሊ አንደርስታንድ ኮንሰፕቱን ነው አንደርስታንድ ማድረግ እንጂ ዩኒቨርሲቲ ላይ ያለው ማትስም ድሮ ስትጠቀሚም የነበረው የ9ኛ ክፍል እስከ 12 ምናምን ስንማረው የነበረው ማትስም ሞር ኦር ለስ ደሴም ነው። ትንሽ ነው ቢሰፋ። አንዴ እንትኗ ከገባችሽ አይዲያዋ ከገባችሽ ከዛ በኋላ በጣም ቀላል ነው እንትን ለማድረግ ኤክስቴንድ አድርጎ ለመሄድ። ስለዚህ ያው ሀሳቡን መረዳት ነው። ይሄ ምን ሶልቭ ሊያደርግልኝ ነው፣ ይሄን ለምን እጠቀመዋለሁ፣ ይሄን ይለው ማለት ነው። እሺ በጣም እናመሰግናለን በእውነቱ። አሁን ደግሞ ወደ እኔ ጥያቄ ልመለስ። እሺ ቅድም ቴን አካዳሚ የሚል ነገር አንስተሽልናል። ሊንክድን ፕሮፋይልሽ ላይም አግኝተነው ነበር እና ቴን አካዳሚ ምንድን ነው? እንዴትስ አንቺ ልትቀላቀይ ይቻልሽ? ቴን አካዳሚ ነን ፕሮፊት ኦርጋናይዜሽን ነው። ምንድን ነው የሚሰራው? እንደናንተ ያሉ እየተመረቁ ወይም ሊመረቁ ያሉ ተማሪዎችን ጆብ ሬዲ ማድረግ ነው አላማ። ለኢንተርናሽናል ጆብ ሬዲ እንዲሆኑ አፕስኪል ማድረግ። ያ ማለት ምንድን ነው? ለምሳሌ አሁን የዩኒቨርሲቲ ካሪክለሞቻችን ምናምን አብዛኛው ኢቨን ኖት ኢን ኢትዮጵያ አብዛኛው አፍሪካ ሀገር ላይ ዜር ኢዝ ኤ ጋፕ ኢንዱስትሪ የሚፈልገው እና
አክቹሊ ትምህርት ቤቶቻችን እያስተማሩ ያሉት ስኪል። ሶ ያንን እንዴት ነው ብሪጅ አድርገን እየተመረቀ ያለውን የሰው ኃይል ስራ እንዲያገኝ ወር ፋሲሊቴት የምናደርገው የሚለው ላይ ነው የሚሰራው እና it was founded around በፈረንጆች 2017 እና እስካሁን ተማሪዎች እያሰለጠነ ነው። ስታርቲንግ 2017 ማለት ነው። እኔ የተቀላቀልኩት 2020 ነው ፎርዝ ባች ለማሰልጠን። እዛ የገባሁት እንዴት ነው ጀስት ባይ ዘ ታይም እንደነገርኩሽ እያስተማርኩ ነበር ብዬሻለሁ። ሶ ማስተማር ከጀመርኩ በኋላ I'm trying to see opportunities ምን አለ ምን የለም ምናምን የሚለው ኤክስፕሎር ለማድረግ እየሞከርኩ ነበረ። በዛ መሀል የማስተማር ኦፖርቹኒቲ ሲገኝ እዛ ጆይን አደረግኳቸው አፕላይ አድርጌ and ከገባሁ በኋላ የ3 ወር ትሬኒንግ መስጠት ነበረብኝ። ዳት ትሬኒንግ ግን እኔ ከሰጠሁት ይልቅ የተማርኩት ይበልጣል። ሞር ለኔ ለርኒንግ ታይም ነበረ። ለምሳሌ ቴክኒካሊ ጥሩ ነበርኩኝ። ስለዚህ ግን ላይክ እንዴት ነበረ ማስበው መሰለሽ የሆነ ትሰሪያለሽ፣ ስራሽ ይናገራል፣ ላይክ ወይ ግሬድ ታገኛለሽ ኦር ሰምቲንግ ነው እንጂ ከዛ ውጪ ብዙም አላቅም ነበር። አሁን ቅድም ስልሽ የነበረው ስቶሪ ቴል ማድረግ፣ የሰራሽውን ስራ በስርዓት ዲስክራይብ አድርጎ ማውራት፣ ያንን ያንቺን የሆነ ስራ እንዴት እንደሰራሽው እያንዳንዱን ስቴፕ ፍትፍት አድርገሽ ማስረዳት ምናምን and some of the tools ደግሞ አዲስ ነበሩ። እነሱን በአዲስ መማር I know I can understand የሆነ የተወሰኑ ኮርሶችን ወስጃለሁ። ኢቨን የሰርተፊኬት ኮርሶችንም ወስጃለሁ። ግን in addition to that really ምንድነው አንድ ፕሮብለም ሲመጣ እንዴት ነው ሶልቭ ማደርገው? ለምሳሌ ጂቢ ሲሆን የሆነ ፕሮጀክት ስሩ ትባያለሽ፣ ትሰሪያለሽ። ግን እና ለርኒንግ ማኔጅመንት ሲስተም ነው የምንሰራው አልሽ። ከዛ ያንን ለርኒንግ ማኔጅመንት ሲስተም ብለሽ የሆነ ነገር ተማሪ ሬጅስተር የሚያደርግ የሆነ ነገር የሚያደርግ ነገር ልትሰሪ ትችያለሽ። ግን ያ ማለት ምን ማለት ነው? that brings you some business value. Really are you trying to solve the problem? ከዛ እንዴት ነው እሺ ያ ሞር ኦር ለስ ዴታ ካፕቸር እያደረግሽ ነው በሚለው እንተውና፣ ግን ከዛ ከዴታ ካፕቸሪንጉ ሲያልፍ ያንን ዴታ እንዴት አድርገሽ ነው የምትጠቀሚው? ከዛ ደግሞ ብዙ ሲሆን ለምሳሌ ማሽንሽ መቻል ሳይችል ሲቀር ምን አይነት ኦፕሽኖች ነው ያሉሽ? የትኛውን ኦፕሽን ታያለሽ? ምናምን የሚለውን አይለርንድ የለውት አት ሴም ታይም በማስተማር ውስጥ ማለት ነው። ማስተማር ውስጥ ስትሆኝ አድቫንቴጅሽ እሱ ነው። ብዙ አብረሽ ትማሪያለሽ ኔክስት ታይም ስለሚመጣው ነገር። ሶ እንደዛ ነው ቴን አካዳሚ የጀመርኩት። ከዛ በኋላ ኦልሞስት እስከ 2025 ኢንዶ 2025 ድረስ ቴን አካዳሚ ነበር የምሰራው። ያልኩሽን ሲስተሞች ዴቨሎፕ አድርገናል። ስለዚህ አሁን ያንቺ የስራ ድርሻሽ እዛ ላይ ማስተማር ነው። ሊደር እንደሆንሽ አንዳንድ ሽክሽክቶች። እሺ ማስተማር፣ ከዛ ባክኤንድ ኢንጂነር ዴቨሎፕ ደ ሲስተምስ ዘን እኔ ስገባ መጀመሪያ ሲስተም የሚባል ነገር አልነበረም ነበረ። ኤቭሪቲንግ ኢዝ ማኔጅድ ኦን ኤክሴል ሺት። ሶ ከዛ በኋላ ነው የሲስተም ኮንሰፕቱ የሚያመጣ ነው ዴታ ካፕቸር ማድረግ የጀመር ነው ማለት ነው። ከዛ ያንን ዴታ ካፕቸር አድርገን ደግሞ ትራንስሌት ወደ ማድረግ ይሄድ ነው። ሶ ያ ነበረ ስቴፑ። ከዛ ከ2-3 ቲም ወደ 5-6 ቲም አደግን። ደን ፎንቴን ባክኤንድ ለብቻ ነበረ። ስለዚህ ባክኤንድ ቲሙን መምራት ነበረብኝ። ባክኤንድ ቲሙ ሞር ኦር ለስ ባክኤንድ ያለው ዴቮፕስ ኤአይ ኢንጂነሮችም ነበሩት። እሺ እስቲ ስለ ዊክሊ ኤአይ ሚትአፕ አንዳንድ ነገር ንገሪኝ። እሺ እና ምንድነው ዲስ ዴይስ ያው ኤአይን አለመስማት ወር ስለ ኤአይ አለማውራት ምናምን አንችልም። እኛ ደግሞ as a community that creates AI, machine learning engineer or AI engineer or data engineer, we have to be the one that takes the responsibility for this meetup.
ስለዚህ ምንድነው ሚታፑ ዓላማው መሰለሽ ኤአይ ላይ አሁን ሁላችንም ሰርች ብናደርግ ብናነብ ምናምን አፕዴቶቹን ማንም መድረስ አይችልም። ምክንያቱም በጣም ብዙ ነገር ነው እየወጣ ያለው። በጣም ብዙ ነገር ነው ለማንበብም ለመድረስም ሪፈር ማድረግ ያለብሽ። ስለዚህ አንዳችን ከአንዳችን ስለምንሻል፣ ለምሳሌ አንቺ ያነበብሽውን እኔ ላላነበው እችላለሁ፣ እኔ ያነበብኩትን ሌላ ሰው ላይ ያነበው ይችላል። ስለዚህ ያ ሚታፕ ያለንን ኤክስፒሪየንስ ሼር የምንደራረግበት ነው። ሶፋር ወደ 4-5 ወር ሄዷል። በየ2 ሳምንቱ ሮብ ይካሄዳል። ስለ ኤአይ እናወራለን። ጥሩ ቱሎች ካሉ ሼር እንደራረጋለን። ለምሳሌ እኔ የምጠቀመው ቱል አለ አንቺ የማታውቂው ኦር እጠቀመዋለሁ ለእኔ እንዲህ ሰርቶልኛል ብዬ የማወራቸው ቱሎች አሉ። ከዛ ለአንቺ ደግሞ የሰራልሽ ቱል ኦር የጠቀመሽ ቱል አለ። አት ምንድን ነው ጎሉ? አብሮ ተምሮ አብሮ ማደግ ነው። እንደነገርኩሽ ስትቀጠሪ ኦር ቢዝነስ ላይ ሪል ቢዝነስ ላይ ሃየር ከተደረግሽ የምታመጪው ኢምፓክት ታይቶ ነው የምትቀጠሪው። ኦር ኮንትራክትሽ የሚራዘመው የምታመጪው ኢምፓክት ታይቶ ነው። ያ ማለት ምን ማለት ነው? አዲስ ነገር ሲወጣ ዩ ሃቭ ቱ ቢ ኪሪየስ፣ እሱን ለርን አድርጎ ያንን ወደ ካምፓኒሽ አምጥተሽ ስራሽን ፋሲሊቴት ለማድረግ ኤአይ ምን ያደርጋል? ኢንፎርሜሽን በደንብ አቬለብል ነው ኤአይ ላይ። ታስኮችን ኢዝሊ መስራት ትችያለሽ። ስለዚህ የሆነ በፊት 1 ሳምንት ይወስድብሽ የነበረ ታስክ አሁን በሰዓታት ማለቅ ይችላል። ያንን አድቫንቴጅ ወደ ካምፓኒሽ ማምጣት ማትቺ ከሆነ you will not be no more useful ለካምፓኒሽ። ትክክል፣ እሱ እውነት ነው። አመሰግናለሁ በጣም እውነት። አሁን ደግሞ አንዴ ከኔ ጥያቄ ልውጣና ደግሞ ወደ ተማሪዎቻችን ጥያቄ ልግባ፣ ወደ አድማጮቻችን ማለት ነው። ምን ጥያቄ ተነሳ መሰለሽ? ኤአይ ዳታ ሳይንቲስትን ይተካል ወይ የሚል ነገር መጣ። እንዴት ትመልሻለሽ? ይሄ ያው እንትን ነው፣ ከባድ ነው። ግን በሁለት መልኩ ማየት አለብን። አንደኛው ኤአይን እንደ ቱል ስታዩ እና ኤአይን እንደ ፈጣሪ አድራጊ ስታዩ ማለት ነው። ዴታ ሳይንስም አልሽው የትኛውንም ሮል ለመተካት ኤአይ ከዚህ በላይ በደንብ ኢንተለጀንት መሆን አለበት። ግን ደግሞ እኛ የምንጠቀመው ሰዎች ደግሞ እንዴት ነው የምንጠቀመው? አሴ ዴታ ሳይንቲስት እና ሰንበዲ አሴ ዶክተር ሲጠቀመው እንዴት ነው የሚለውን ለይተሽ ማወቅ አለብሽ። ያ ማለት እንደ ዴታ ሳይንቲስት ስትጠቀሚው ምን ማለት ነው? የምትጠይቂው ጥያቄ ምንድን ነው? ለምሳሌ ራይት ኩዌስችን የምትፈልጊውን ነገር የምትጠይቂ ከሆነ እና ኤአይ የሚሰጥሽ ደግሞ ብዙ መልስ አለ እንዳየሽው፣ ምናልባት ካየሽው ያንን ፊልተር አውት አድርጎ ለአንቺ የሚጠቅምሽን መውሰድ፣ ለአንቺ የሚጠቅምሽን ማድረግ። ከዛ ደግሞ የትኛውን ስራ ነው ስለ ኤአይ የምትሰጪው፣ የትኛውን ስራ ነው ስለ ኤአይ የማትሰጪው። ቴክኒካሊ ይወስዳል ብዬ አላምንም። ግን እኛ ኤአይን በስርዓቱ መጠቀም ካልቻልን፣ ኤአይን እንደ ቱል ተጠቅመን ማደግ ካልቻልን የስ ይወስዳል። ግን እንደ ቱል ተጠቅመን ክሬቲቭ መሆን የምንችል ከሆነ ለምሳሌ አሁን ኤልኤልኤም ሳሉ ቅድም ስልሽ ነበረ ማትሱን ለመማር ኤልኤልኤም ተጠቀሚ፣ የሆነ ነገር ለማድረግ ኤልኤልኤም ተጠቀሚ አልኩኝ። እሱን ስትማሪ ምንድን ነው የምታደርጊው? እሱን ስትጠቀሚ ምንድን ነው የምታደርጊው? ጊዜ ታገኛለሽ። ለምሳሌ ድሮ 1 ሳምንት ይፈጅብሽ ከነበረ አንድ ነገር ፊገር አውት ለማድረግ አሁን በሰዓታት ፊገር አውት እያደረግሽ ነው። ከዛ በኋላ ያለውን ሰዓት ምን እያደረግሽ ነው የምትጠቀሚው? በምን ታሳልፊዋለሽ? ቲክቶክ ላይ ቆይ እስቲ 2 ቪዲዮ ላይ 3 ቪዲዮ ላይ እያልሽ ነው የምትቆይው? ወይስ ያንን እንደ አድቫንቴጅ ወስደሽ ተጨማሪ ነገር ለማስላት ነው የምትጠቀሚው? ያ ክሪቲካል ፓርቱ ነው። አይ በቃ ስራዬን ሰርቻለሁ። ለምሳሌ አሳይመንቴን ጠቅጠቅ አደረግኩ፣ ሰራሁኝ፣ እሱን አስገብቻለሁ፣ ከዚህ በኋላ የሚጠበቅብኝ ነገር የለም ብለሽ የምታቆሚ ከሆነ እሱ ስህተት ነው። ያ ማለት ኤአይ ዴፊኒትሊ ሪፕሌስ ያደርግሻል። ግን ኦን ቶፕ ኦፍ ኤአይን ተጠቅሜ የሰራሁትን እንዴት ነው በዚህ መልኩ ደግሞ በዚህ በኩል ባየው፣ በዚህ በኩል ብጨምርበት፣ ይሄኛውን ፊቸር ባደርግ፣ ይሄኛውን እንትን ኤክስቴንድ ባደርገው፣ እንዲህ ብሰራለት፣ እንደዛ ብሰራል። ለምሳሌ ሲምፕል ዴታ አናሊሲስ ሰርተሽ ሊሆን ይችላል በኤክሴል።
እሱ ወደ ዳሽቦርድ መቀየር ምናምን ልታደርጊ ትችላለሽ። ማለት የተሰጠሽ አሳይመንት ዴታ አናሊሲስ መስራት ነው። ስለዚህ ትሰሪያለሽ፣ ፊቸሮችን አወጣሽ፣ የሆነ ነገር አደረግሽ፣ ፕሎቶች አወጣሽ ምናምን ያንን አሳየሽ። ግን ያንን ትራንስሌት ማድረጉን ስቴፕ ፈርዘር መሄድ መቻል አለብሽ። ኔክስት ስቴፑ ምንድን ነው? ከዚህ በኋላስ ምን አለ? ዳሽቦርድ መስራት አለብኝ ወይ? ያንን እንትን ማድረግ አለብኝ ወይ? ምናምን የሚለውን ተጨማሪ ታይም ይሰጥሻል። ሌላ አዲስ ነገር ክሬቲቭ እንድትሆኝ እንጂ ቲክቶክ እንድታይ ምናምን የሚሰጥሽ ታይም ከሆነ ዴፊኒትሊ ሪፕለስ ትደረጊያለሽ ማለት ነው። አለበለዛ ደግሞ ኤአይን ተጠቅሜ ብዙ ያለውን ነገር አንደርስታንድ አድርጌ ከዛ በኋላ ደግሞ እኔ ኦን ቶፕ ኦፍ ኢት የራሴን ከተለያየ ነገር ያየሁትን ደግሞ ጨምራለሁ የምትይ ከሆነ ሪፕሌስ አያደርግሽም፣ ለካምፓኒሽም ዩዝፉል ነሽ ማለት ነው። አሪፍ ኦኬ፣ እሺ፣ እናመሰግናለን። በጣም ጥሩ ምክር ነው በእውነት ሰምተሃል። እንግዲህ ጠያቂያችን እና ደግሞ አንድ ሌላም አለ ደግሞ ከአድማጮቻችን የመጣ ጥያቄ። ይህ ጥያቄ ምንድነው? በዳታ ሳይንስ የተመረቀ ወይም ዳታ ሳይንስን የተማረ ሰው ምን አይነት የግል ስራ ሊሰራ ይችላል? ምን አይነት የግል ስራ ሊሰራ ይችላል? ለምሳሌ ምናምን እስቲ ምን አይነት ቦታ ላይ? ለምሳሌ በቀላሉ እንትንን ቮይስን እና እኛ ሀገር ስንት ኮል ሴንተሮች አሉ? ወይም የነ ራይድን ምናምን አስቢያቸው። በቀን ምን ያክል ኮል ይገባላቸዋል? ያ ኮል የሚመጣው ከተጠቃሚዎች ነው። ስለዚህ ያንን ራውት አድርገው ምናምን መመለስ አለባቸው አይደለ? ኮል ሴንተር ውስጥ ያሉት ሰዎች። አዎ። ከዛ ዴታ አለሽ፣ ምን ቮይስ ዴታ። ከሱ ምን ኤክስትራክት ማድረግ ትችላለሽ? ዩ ካን ኤክስትራክት ሎኬሽንስ። ለምሳሌ እንበልና ለራይድ ኮንሰልታንት ነን ብለሽ አስቢ፣ የራይድ አንድ ዴታ ሳይንስ ቲም ነኝ ብለሽ አስቢ። ከዛ በየትኛው ሰዓት ምን ያክሉ ከስተመሬ ራይድ ሪኩዌስት ይጠይቃል ከየትኛው ሎኬሽን። ስለዚህ በዛ ሰዓት ላይ ለምሳሌ ሹፌሮቹ በደንብ እንዲያተርፉ እንፈልጋለን። ኦር ይሄ ዌቲንግ ታይማቸው አለ አይደለም፣ የሚጠብቁበት ታይም፣ እሱን ሬዲዩስ ማድረግ እንፈልጋለን። ስለዚህ በዚህ ሰዓት ላይ እዚህ አካባቢ ብዙ ስራ ስለማይኖር እዚህኛው አካባቢ ላይ ሄደህ ብትቆም ጥሩ ስራ ማለት ስራ ታገኛለህ የሚለውን እንትን ማድረግ ፈለግን። ስለዚህ ዴታ ያለሽ በአፕሊኬሽን የምሰበስቢው ዴታ አለሽ፣ ቮይስ የምሰበስቢው ዴታ አለሽ። ያንን ትራያንጉሌት አድርገሽ ያንን ዴታ ሰብስበሽ ከዛ ውስጥ ኢንሳይት ማውጣት ነው። ለምሳሌ ቦሌ አካባቢ ከዚህ ሰዓት እስከዚህ ሰዓት እንትን ነው ኢፌክቲቭ ሰዓት ነው፣ ሶ ቤተር ቱ ጎ ዜር። እዛ አካባቢ ምናምን ያስገኝልሻል። ትምህርት ቤቶች አካባቢ ደግሞ ከዚህ ሰዓት እስከዚህ ሰዓት እንትን እንደዚህ እንደዛ እያልሽ ለነኚህ አክሽኔብል የሆነ ኢንሳይት ለሰዎች ትሰጫለሽ። ሶሻል ሚዲያ ነው አስቢው። ዝም ብሎ አሁን የሆነ ቫይራል የሆነ ኮንተንት ቫይራል ስለወጣ ብቻ መስራት እና ግን ደግሞ አት ዘ ሴም ታይም ዲስ ታይም ሰው የሚፈልገው ለምሳሌ ላይፍ ስታይል ኮንተንት ክሬተር ከሆንሽ በላይፍ ስታይል እንደዚህ አይነት ኮንተንት ሰው ይፈልጋል። ቢኮዝ ትሬንዲንግ የሆኑ ቶፒኮች እነኚህ ናቸው ብሎ ሪኮመንድ የሚያደርግሽ ሌት ሳይንስ እንትን ቢኖር ምናምን እንደዚህ እያልሽ ስትመጪ በደንብ ክሊር ይሆንልሻል። የስ በጣም ብዙ ኦፖርቹኒቲ አለ። በግልም ልስራ ካልሽ፣ ተቀጥሬም ልስራ ካልሽ። ስለዚህ ግን አንቺ አሁን ፕሮብለሙን እንዴት ነው የምታየው ነው ወሳኙ። ከዛ ፕሮብለም ምን አይነት ቢዝነስ ነው መፍጠር የምችለው። ለምሳሌ አሁን የራይድን በተቀጣሪነትም በኮንሰልተንሲ ማነሳውልሽ፣ ግን ለምሳሌ በቃ ለሰዎች ዳይሬክትሊ ዳታውን ማግኘት ስለማትችይ ነው። የሶሻል ሚዲያው ግን ኦፕን ነው። ያንን ዴታ ወስጄ ሰዎች እንዴት ለዛ ሰርቪሴ እንደዚህ አይነት ምክር ብሰጣቸው ስንት ይከፍሉኛል? ቢዝነስ ከሆነ መኒ ሜክ ማድረግ አለብሽ። ስለዚህ ያንን ቢዝነስ ማይንድ ሴታፑን ማምጣት ማለት ነው። ይሄኛው ፕሮጀክት ነው፣ ይሄኛው ኦፖርቹኒቲ ነው፣ ይሄኛው ደግሞ የማውቀው ነው ብለሽ ቆንጆ
በጣም እናመሰግናለን። አሁን እኔ እንደውም የተረዳሁት ዳታ ሳይንቲስት ከምንም በላይ ደግሞ ክሬቲቭ መሆን እንዳለበት ነው የገባኝ። በጣም አመሰግናለሁ። ግድ ነው ማለት እንትን ነው ይሄ ኖርማሊ ስሪ የተባልሽውን መስራት ቀላል ነው፣ ግን ሰው ያላየውን ነገር እንዲያየው ማድረግ ነው የዳታ ሳይንቲስት ኦር ዴታ የምንለው ሪሶርሳችን። እንደ ኦይል ካየሹ ወይም ይሄን ስሎገን ከተጠቀምን እና trying to translate in terms of data scientist concept ይሄ ሪፋይነሪ የሚሰራው ሰውዬ ኦር የሪፋይነሪን ኮንሰፕት ሙሉ ማኑፋክቸሪንጉን የሚሰራው ሰውዬ በሙሉ ያ ሰውዬ ነው ዴታ ሳይንቲስት ማለት። ሶ he have to clean the data ቀያሚ የነበረውን አፈር የተቀላቀለበትን ብዙ ኢምፒዩሪቲ ያለበትን ኦይል ክሊር አድርጎ ቫሉable ሪሶርስ እስኪሆን ድረስ ማድረስ አለበት። ግማሽ ላይ ማቆም አይቻልም። እንትኑን ካነሳው በኋላ በቃኝ የምትይው ነገር አይደለም። ኦር ደግሞ ይሄኛው ስቴፕን ካስደረግኩኝ በኋላ ኔክስት ስቴፑ አይ ዶንት ማይንድ የምትይው አይደለም። ስለዚህ ክሬቲቭ መሆን ግድ ነው። ሰው የሚያየውን ነገር ማሳየት ለማንም አጠቅሚም ማለት ነው። እኔ የማውቀውን ነገር የምትነግሪኝ ከሆነ ምንም ጥቅም የለውም። ግን አንቺ በመምጣትሽ እኔ ካምፓኒ ላይ አዲስ የምሰማው ነገር ሊኖረኝ ይገባል። ትክክል። እሺ አድማጮቻችን እንግዲህ ጥያቄ ካላችሁ ኮሜንት ሴክሽን ላይ እንዲሁም ደግሞ ቦታችን ላይ የገባችሁ ማስቀመጥ ትችላላችሁ። እኔ ጥያቄ መጠየቅ የምትፈልጉትን ነገር መጠየቅ ትችላላችሁ። I'm from the Department of Data Science at Debre Berhan University and I have a question. Given that data science is a relatively new field in Ethiopia, what strategies can be implemented to strengthen data science education, promote industry adoption, and expand job opportunities in the country? ይላሉ። ስለዚህ እንግዲህ ይሄኛው ጥያቄ እንግዲህ ምንድን ነው ማች ሞር ኦፍ አሁን የምታደርጉት ነገር መልስ ይሰጠዋል። ለምሳሌ እዚህ ኤሪያ ላይ ሰርቶ የሚያቅሰውን ኤክስፒሪየንስ መጠየቅ፣ እናንተ እርስ በርስ መማማር፣ አንደኛው ዩኒቨርሲቲ ከአንደኛው ዩኒቨርሲቲ ጋር ካሉ ሰዎች ጋር ኮንታክት ማድረግ። ምክንያቱም ነገ እዚህ ውስጥ ያለው ሰው ነው ፖሊሲ ሜከር የሚሆነው፣ ነገ እዚህ ውስጥ ያለው ሰው ነው ኮሚኒኬሽን ቢሮ ኦፊሰር የሚሆነው። ስለዚህ ሞር ኦር ለስ የያዛችሁት ፓዝ ጥሩ ነው። በተቻለ አቅም ይሄንን ማጠናከር፣ አንዱ ከአንዱ የሚማርበትን ምናምን መፍጠር አይዲያል። ከዛ ውጭ ያለው ግን እንደ ኦፖርቹኒቲ ካሰብነው አሁን ላይ አሉ የተወሰኑ ኦፖርቹኒቲዎች ኢቨንም ትንሽ ቢሆኑም ግን ስቲል እነሱም ማደግ ይችላሉ ብዬ አስባለሁ በደንብ ከተሰራባቸው። ኦኬ እሺ። እና አንዳንድ ጥያቄዎች እንግዲህ ኮሜንት ሴክሽን ላይ እየተጠየቁ ነው እና ማየት ትችላለሽ ይመስለኛል። እና አይ ቲንክ መልኩት ያላል መሰለኝ። የትኛው ስኪል ጠቀመሽ? ዩኒቨርሲቲ ብቻ ሳይሆን ዴይ ቱ ዴይ ላይፌ ላይ የተማርኳቸው ስኪሎችም ጭምር ጠቅመውኛል። ግን ዴታ ሳይንስ ለመሆን ምናምን በሚለው ፓዝ ከሄድን ፕሮግራሚንግ ስኪል ይጠቅማል። ስቲክል ቲንኪንግ the key part. ሶ እነሱ ሁለቱ የሆነ እንደ ኮር ማንሳት የምችላቸው ስኪሎች ናቸው። ኤምፕሎይመንት ኦፖርቹኒቲ አሁንም ቢሆን ምንድነው ለአንድ ካምፓኒ አንድን ሰራተኛ እንዲቀጥር የሚያደርገው ሰራተኛው የሚያመጣው ቫልዩ ነው። ሶ ያንን ቫልዩ ለማምጣት ደግሞ የሚያስፈልጉ ስኪልም ኖሌጅም ይዞ መገኘት መቻል አለበት ማለት ነው አንድ ተማሪ። ያንን ኤምፕሎይመንት ኦፖርቹኒቲ ስላለ ብቻ ሳይሆን መማር is your responsibility now at this time። ስለዚህ በዚህ ላይ ካፓብል ሆናችሁ ብትገኙ አሪፍ ነው በተለያየ አንግል። እሺ እስቲ ስለ ሪሞት ጆብ እንግባና ኦዞን ምንድን ነው? ኦዞን ምን ይሰራል? የሆነ ነገር ኦዞን አድቨርታይዝመንት ካምፓኒ ነው ማለት ዲጂታል አድቨርታይዝመንት ካምፓኒ ነው። ሶ ማስታወቂያዎች ላይ ነው የሚሰራው።
እዛ ምንድነው የምትሰሩት ካልሽኝ ወር ፕሮሰሲንግ ቢግ ዴታ ፔታባይትስ ኦፍ ዴታ እንግዲህ ኒው ትራንዚሽን ቱ ኦዞን ሀው ቱ ሃንድል ቢግ ዴታ ምናምን የሚለውን ደግሞ የምትመልሽበት ነው። እንዳልኩሽ ኢች ኤንድ ኤቭሪ ስቴፕ እየተማርሽበት የምትሄጂው ስቴፕ ነው። ይሄኛው ደግሞ አናዘር ኦፖርቹኒቲ ቱ ለርን ነው ለኔ። ኦኬ እሺ፣ አንድ ጥያቄ መጥቶልናል ከአድማጮቻችን። How is data science used in cyber security today and future ይላል። አይ ቲንክ እዛ ላይ ለመመለስ እንኳን ብዙም ይሄ ጥሩ የሚባል አይነት ሰው አይደለሁም፣ ግን አሁንም ባለው ላይ ስቲል ሴኩሪቲ ትሬትሶች አሉ። ዴታን ተጠቅሞ እነሱን ሴኩሪቲ ትሬቶች ሶልቭ ማድረግ ይቻላል። ብዙ ፊልተር መደረግ ያለባቸው ፕሮብለሞች አሉ። ስቲል ዲናይል ኦፍ ሰርቪስ አለ፣ ስቲል ኢንትሩዥን አለ። ስለዚህ ለእነሱ የሚሆን ሶሉሽን ማምጣት ነው እና አሁን ይሄ እንትኑ ምናልባት ኢራው ሲቀየር ደዌይ ፕሮብሌሙ ዲፋይን የሚደረግበት ሊቀየር ይችላል። ለምሳሌ ድሮ ሰው ነበር አታክ የሚያደርገው፣ አሁን ግን ቦቶች ሊሆኑ ይችላሉ። ስለዚህ ቦቶቹን እንዴት ፉትፕሪንታቸውን ትራክ ማድረግ እንደሚቻል ምናምን ያንን ሌላ አይነት እይታ ሊኖረው ይችላል። ግን እሱን ማወቅ ነው እንጂ አሁንም በፊት የነበሩት ትሬቶች አሁንም ሴኩሪቲ ትሬቶቻችን አሉ። ኦኬ ጥሩ። እሺ እንዴት ነው ኤአይ ቱሎችን መጠቀም ያለብን? እና ደግሞ እስቲ አንቺ የምትጠቀሚውና እኛ እንድንጠቀም የምትመክረኝ ቱል የትኛው ነው? ምናልባት ጥያቄውን ወደ ራስሽ ፎርዋርድ ላድርገው እና ምን ተጠቅመሽ ታውቂያለሽ? ምን ተጠቅማችሁ እንደ አብዛኛው ሜይ ቢ ኮሜንት ቦክስ ላይ የምትጽፉት? እስቲ እንግዲህ አድማጮቻችን ጻፉ። ያው በብዛት ሁላችን ነው የምንጠቀመው ቻትጂፒቲ አለ። ለምን ፐርፐዝ? አካዳሚካሊ እንዲሁም አሁን ደግሞ ያው አብዛኞቻችን ፍሬንድሊም እየተጠቀምንበት ነው። ከዛም አንፃር ነው። እሺ ከርሰር ዊንድ ሰርፍ አሪፍ። ሌላስ? ኤአይን እኔ በምን መልኩ አየዋለሁ? በቃ አሁን ኔክስት የሚመጡት ጁኒየሮች ቤዚክ ማወቅ ያለባቸው ስኪል ነው ብዬ ነው የማስበው። ያ ማለት ምንድን ነው? አንድ ሰው አንድ ሳምንት ከሰራና ግን ዊዝ ኤአይ አንድ ቀን የሚሰራ ከሆነ አይ ፕሪፈር ይሄኛውን ሰው ኤአይን ተጠቅሞ አንድ ቀን የሚሰራልኝ ሰው አንድ ሳምንት ከሚሰራው በላይ። ስለዚህ አንድ ጁኒየር መምጣት ሲጀምር ወደ ኢንዱስትሪ መቀላቀል ሲጀምር ቤዚክ ኤአይ ስኪሎች ሊኖሩት ይገባል ማለት ነው። እነሱ ኤአይ ስኪሎች ምንድን ናቸው? ምናልባት ሀው ቱ ዩዝ ኤአይን ልትዩ ትችላለሽ፣ ግን ፍሮም አሁን ኤአይ ከሚያወሩት ሰዎች ፐርስፔክቲቭ ምንድን ነው? የትኛውን ስራ ነው እስቲ ለምሳሌ ለኤአይ ዴልጌት ማደርገው ምን እንዲሰራል? እሱን ማወቅ ግድ ነው። ያ ማለት ኤአይን በደንብ አንደርስታንድ ታደርጊዋለሽ። አሁን ለምሳሌ እንደ አንድ ዴታ ሳይንቲስት ኦር ማሽን ለርኒንግ ኢንጂነር ኤአይ ከምንድን ነው? ኤአይ ምንም አይሰራም። ኔክስት ወርድ ነው ፕሪዲክት በማድረግ ብቻ ጀስት ቢሊየንስ ኦፍ ፓራሜትር ስላሉት ያንቺን ፍላጎት ተረድቶ መልስ የሚያመጣልሽ። ስለዚህ የትኛውን ታስክ በሰጠው በስርዓት ይሰራልኛል፣ የትኛውን ደግሞ በስርዓት አይሰራልኝም። which I have to solve መቼ ነው ለኤአይ መስጠት ያለብኝ? ከዛ ሌላኛው ስኪል ደግሞ መቼ ነው ዲስክሪሚኔት ማድረግ ያለብኝ? የትኛውን ኢንፎርሜሽን ዲስክሪሚኔት ማድረግ አለብኝ፣ የትኛው ደግሞ ለኔ ዩስፉል ነው የሚለው ማለት ነው። ከዛ ለኤአይሽ ደግሞ ፕሮብሌምሽን እንዴት ትገልጭለታለሽ የሚለው ሌላኛው ኮር ኢሹ ነው። ፕሮብሌምሽን በስርዓት በገለሽ ቁጥር፣ ኮንቴክስት በስርዓት በሰጠሽ ቁጥር የምታገኘውን መልስ የምትፈልጊውን ይሆናል። ስለዚህ
ኮንቴክስት ፕሮቫይድ ማድረግ መሰረታዊ አንደኛው የኤአይ ስኪል ይሆናል ማለት ነው አንቺ የሚጠበቅብሽ። ከዛ ኢንቴሊጀንስ የምትይው ደግሞ ሪስፖንሲቢሊቲ መውሰድ ነው ለሰጠሽው። አሁን አንድ ይሄን ኤአይ ስኪል ይሄንን ኤአይ ታስክ የሰራው ታስክ አለ አይደለም? ከዛ እሱን እንዴት እንደሰራው ምናምን you have to know it መጀመሪያ። ስለዚህ አሁን እንደምታደርጊው በፊት ሲንታክስ ማስታወስ ከነበረብሽ ምን መስራት እንዳለበት ትነግሪዋለሽ፣ እንዴት መስራት እንዳለበት ትነግሪዋለሽ። ከዛ ኤአይ ኮድ ጀነሬት ያደርጋል ማለት ነው። ያ ጀነሬት የተደረገ ኮድ ግን ኢቫሉዌት መደረግ አለበት ባንቺ። how do it does it have any እንትን ነገር ወይስ does it have some security threats ምናምን የሚለውን መጀመሪያ ቬሪፋይ ማድረግ አለብሽ። ኢቭን አንዳንዴ ኤፊሽንት የሆነ ወይም ላይነግርሽ ይችላል። ስለዚህ you have to make it efficient or you have to instruct AI to make it that efficient. so እንደ AI የሆነ ታስክም አውቶሜት ሊያደርግልሽ ይችላል ሆነ ሁሌ የምትሰሪያቸውን ታስኮች። ግን ደግሞ ስቲል ሰዎች አስፈላጊ ናቸው። ያንቺን ቲንኪንግ ፓተርን ቲንኪንግ ፕሮሰስ የሚፈልጉ ጥያቄዎች አሉ ማለት ነው። ከዛ ደግሞ እነኚህ ኤአይ ከዛ ወደ ኤጀንሲ ሞድ ሲገቡ ደግሞ ሌላ ናቸው። የራሳቸው ስኪል የራሳቸው ኖሌጅ ይኖራቸዋል። እሱን ደግሞ ተጠቅመሽ ምን አይነት መልቲ ኤጀንቶች ክሬት አድርገሽ እነሱን ትጠቀሚያለሽ ምናምን የሚለው ደግሞ ኔክስት ሌቭል ነው። ግን አትሊስት ቤዚክ ዋንስ መቼ እንዴት እና በምን መልኩ የሚለውም መታወቅ አለበት። እሺ እናመሰግናለን። ኮሜንት ሴክሽናችን ላይ እንግዲህ ኤአይ ቱሎችም ተዘርዝረውልናል። እንዲሁም ደግሞ የገቡ አዳዲስ ጥያቄዎች አሉ። ሶሪ አይ ቲንክ የትኛውን ብለሽኛል አይደል? ምናልባት እስቲ አንድ ሀሳብ ላንሳላችሁ። እዚህ ጋር ትላንት ሲወራ የነበረ ሀሳብ ነበረ እና ለምሳሌ አሁን አብዛኞቻችን ቻት ጂፒቲ እንጠቀማለን፣ ከርሰር እንጠቀማለን፣ አንታይ ግራቪቲም ጥሩ ነው፣ ኪሮም አሪፍ ናቸው። ሁሉም የተዘረዘሩት ጥሩ ናቸው ከረንትሊ። ግን አሁን እነኚህን ስንጠቀም ሰም ዴይስ መጥተው ለምሳሌ ክላውድን መጠቀም አንችልም እዚህ አለ ቪፒኤን። ስለዚህ አክሰስ ማድረግ ባንችልስ ምን ማድረግ እንችላለን የሚል ጥያቄ ነበረና ምናልባት አነስ ያሉ ሞዴሎችን ማለት የሆነ አሁን ቻት ጂፒቲ የምትየው ከፍለሽና ሳትከፍሊ ስትጠቀሚ አንድ አይደለም። ከርሰርም እንደዛው ኤቭሪ ኦፍ ዘ ቱልስ ፔመንት ሪኳየር እያደረጉ ነው። ስለዚህ ምን ማድረግ እንችላለን የሚለውን እያወራን ነበረ እና ዋን ኦፍ ዘ ቶፒክ የነበረው እሱ ነበረ እና ኦፕን ሶርስ የሆኑ ሞዴሎችን ፋይንቲዩን ማድረግ። ለምሳሌ እናንተ አሁን እንደ ኮሚኒቲ ከሆናችሁ ጀስት ግቢያችሁ ላይ አንዱን ኦፕን ሶርስ ሞዴል አዳፕት አድርጋችሁ ለዴይ ቱ ዴይ ታስካችሁ መጠቀም ምናምን ያንን ኦፕሽኖችን ማየት ጥሩ ነው። እነ ኩዌን የተሻለ ይሰራሉ፣ ኪሮም ጥሩ ነው፣ ዲፕሲክም አለ። ጀስት ኢዝሊ ክሎን ተደርገው ራሳችን ጋር መስራት የሚችሉ ማለት ነው። ሶ እነሱን ኦፕሽኖች መጠቀም ቢቻል ይሄኛውን ያለብንን ባሪየር ያጠፋልናል ብዬ አስባለሁ። ኢዝ ዴታ ሳይንስ ፉሊ ኤአይ ዲፔንደንት? አሁንም እንደነገርኳችሁ ነው። ማለት ፉሊ ኤአይ ዲፔንደንት ምን ማለት ነው? ዴታ ሳይንስ ምን ማለት ነው? አይ ቲንክ ኤአይም እኮ ዋን ፓርት ኦፍ ዴታ ሳይንስ ነው። ስለዚህ ዋን አፍተር ዲ አዘር ናቸው ማለት ነው። ሶ ስሞል ፖርሽን ኦፍ ዴታ ሳይንስ ጎስ ቱ ኤአይ፣ ግን ስቲል ዴታ ሳይንስ ኢዝ ደ ቢግ ተርም ወይም ደ ቢግ ታይትልም ይመጋገባሉ በሚለው እንያዘው። ኦኬ እሺ፣ ያው ቀጣይም አለ ደግሞ ፕሮምፕት ኢንጂነሪንግ ጥያቄ። እሱ አሁን ስኪል ይፈልጋል፣ ልምምድ ነው። ከዛ ከልምምድም ከመሆኑ ባሻገር ደግሞ ቤዚክ ስኪሎች አሉ፣ የተለያዩ ኮርሶችን የሚሰጡ እነ ኮርሴራ ላይ ምናምንም ማግኘት ይቻላል። ማለት ኢሹ አይደለም ብዙ።
ግን ኢቨን እዛው ቻትጂፒቲ ላይ ራሱ ወዘን ዲስከሽን የሆነ ጥሩ ፕሮምፕት ማውጣት ይቻላል። ለምሳሌ እንዲህ ነው የምፈልገው፣ ሰው እንዲህ አይነት ፕሮምፕት እንድጽፍልኝ እፈልጋለሁ፣ እኔ የምፈልገውን ነገር አንደርስታንድ አድርጎ የምፈልገውን ስራ እንዲሰራልኝ፣ ይህን ፕሮምፕት ጀነሬት አድርግልኝ ብትሉት ጀስት ዊዝን ቱ አይትሬሽን ምናምን ኤአይ ራሱ አንደርስታንድ ማድረግ የሚችለው ፕሮምፕት ማውጣት ይቻላል። ይሄ ልምምድ ነው። በደንብ ኢንተራክት ማድረግ ይጠይቃል። እሺ ቀጣይ ደግሞ ሌላ የሆነ ሊንክ አለ መሰለኝ፣ ምን እንደሆነ እንጃ። ከታች አለ ዋት ስኪልስ አር በአማኑ እየጠየቀው መጨረሻ ላይ ኢትዮጵያን ገቨርንመንት ኢንስቲትዩሽን እና ፕራይቬት ሴክተር ይሄ እንግዲህ ሁሉንም ነው የምልህ። ምክንያቱም አሁን እንደኛ ሀገር ስትመጣ ዌብ ዴቨሎፕመንትም ኢሴንሻል ነው። ምክንያቱም ገና ዴታ አኳየር የምናደርግበት ራሱ የለንም። ስለዚህ ሞባይል አፕ ዴቨሎፐርም ልትሆን ትችላለህ፣ ዌብ ዴቨሎፐርም ልትሆን ትችላለህ። ኦር ስኪል ዳት ኒድድ ቱ ቢ ዌብ ዴቨሎፐር ያስፈልጋል። ኤንድ ስፔሲፊካሊ ዴታ ሳይንስ ባዙ ላይ ስትመጣ ደግሞ ያው ፓይተን ማሽን ለርኒንግ ሞዴልስን ትሬን የምታደርግበት ኢዚ ኤፊሽንት የሆኑትን ላይብራሪስ መምረጥ፣ እነሱን አኳየር ማድረግ፣ ከዛ ሞር ደግሞ ስታቲስቲካል ቲንኪንጉ በደንብ ይጠቅማል። ኢፌክቲቭ ኮሚኒኬሽን፣ ከዛ ደግሞ ዴታ ስቶሪ ቴሊንግ። ኦኬ እሺ። አንድ ደግሞ በቴሌግራማችን የተላከልን ጥያቄ አለ። have you ever a situation where a model outcome was ethically questionable and how did you handle it ይላል። ኢቲካሊ አይ ቲንክ አልገጠመኝም፣ ግን ቢሆን ምን ላደርግ እችላለሁ ብዬ ሳስብ ጀስት ሪቨርት ባክ ማድረግ ነው እና ሴት ባክ አድርገሽ ምን ሊሆን እንደሚችል ማሰብ ነው። ከዛ ኦልተርኔቲቭ ሶሉሽኖችን ሰጀስት ማድረግ ነው። የትኛውን ቤስት ኤአይ ቱል ተጠቅመሻል? ኢዲፔንድስ ኦን ታስክ። አሁን ምንድን ነው ታስካችን? ኮድ መስራት ነው የምንፈልገው። ኮድ ላይ ማነው ቤስት? አይዲየት ማድረግ ነው የምንፈልገው። አይዲያ ጀነሬሽን ፌዝ ላይ ማነው ቤስት? ፓወርፖይንት ምናምን መስራት ነው የምንፈልገው። ማነው ቤስት የሚለውን ጀስት አይ ኒድ ቱ ስፔሲፋይ። ምናልባት ፊሽ አንተም መጨመር ትችላለህ፣ ግን አይዲያ ምናምን ጀነሬት ማድረግ ከሆነ ዴፊኔትሊ ቻትጂፒቲን መጠቀም አሪፍ ነው። ጀሚናይም ጥሩ ናት። ኢቨን አማርኛ ካፓቢሊቲዋም ጥሩ ነው። በሁለቱም ላንጉዌጅ ጥሩ ሰፖርት ታደርጋለች አይዲያ ጀነሬት ለማድረግ። ኮድ ከሆነ ቶፕ ሞዴል የምለው ያው ከረንትሊ ያለውም ክላውዴ ነው፣ ግን የክላውዴ ደግሞ ኦልሞስት ኢኪቫለንት ባቲዩም ግን ደግሞ ተወዳዳሪ የሆነ ኮይን ስሪ የሚባል አሁን በቅርብ ከትላንት ወዲያ ተለቋል። እሱም መሞከር ኢትስ ኦፕን ሶርስ ምናምን ኢዝሊ አክሰስ ማድረግ ይቻላል። ኮዲንግ ታስኮች ሲኖሩ ወደ እነሱ መሄድ። ከዛ ደግሞ ዌብ ዴቨሎፕመንት በፕሮምፕት ቤዝድ ዌብ ዴቨሎፕመንት ከፈለግን ቪዜሮ እና ላቬብል ጥሩ ናቸው። ቪዜሮ ኦር ላቬብል። ከእንትን ሳይድ ደግሞ ይሄ ሞር ሪሰርች ምናምን ማድረግ ዲፕ ሪሰርች ካፓቢሊቲያቸውን መጠቀም ይቻላል። የሁሉ ኢንክሉዲንግ ቻትጂፒቲ፣ ዲፕሲክ፣ ጀሚናይ የሁሉንም ይሄ ዲፕ ሪሰርች ካፓቢሊቲያቸው አሪፍ ነው። እሱም መጠቀም እንችላለን። ከዛ ደግሞ ኦንላይን ሶርሶችን በደንብ ማለት ይሄ ብሎግስ ምናምን ደግሞ በደንብ የምንፈልግ አይነት ከሆነ ፐርፕሌክሲቲም ጥሩ ነው። ደን ሰም ቱልስ ደግሞ አሉ እንደነ ጋማ ኤአይ፣
እነሱ ደግሞ ፒፒቲ በአሪፍ አድርገው ያዘጋጁልናል። ሀሳባችንን እናሰፍራለን፣ እነሱን እንጠቀማለን። ግን እንደነገርኳችሁ እነኚህ የምንጠቀማቸው ኤአይ ቱሎች ጀስት ፎር አስ ቱ ጊቭ ሞር ታይም ቱ ኤክስፕሎር ነው እንጂ እኛን እንዲያሰንፉ ባይሆን ጥሩ ነው። ስለዚህ አሁን ከምንወስደው ታይም ወይ አንድ ፒፒቲ ለማዘጋጀት የሚወስድብን ታይም አለ። ከሱ በታች ካደረግን ኔክስት ስቴፕ ምንድነው? ምናልባትም ጀስት ራንደም ነገርም ሊሆን ይችላል እኮ ለምሳሌ ፕሮግራሚንግም ላታጠኑ ትችላላችሁ። ግን ጀስት የሆነ የጤና ብሎግ ማንበብ ኦር የሆነ ነገር ማንበብ አይምሯችን በዛ ልክ አፕዴት መሆን አለበት። ለዴታ ሳይንስ ደግሞ የሆነ ሰማዘር አዲሽናል ቪው ኦፍ ዘ ወርልድ ያስፈልገዋል። ስለዚህ ሶሻል ነገሩንም ማንበብ በቃ ጥሩ ስኪል ማለት ነው። እዚህ ሰዓት ላይ ኤአይ የሚሰጠን አድቫንቴጅ አለ። በዛ በምናገኘው ታይም ተጨማሪ ጊዜያችንን አዲሽናል ነገሮችን ኤክስፕሎር በማድረግ ብናሳልፍ አሪፍ ነው። ግን ኢቨን ኢንተርኔት ላይም ሰርች ብታደርጉ there are so many tools ኤአይ ፓክድ የሆኑና በጣም ቀላል የሚያደርጉ። ኦኬ እሺ፣ አንድ ጥያቄ ከወደዚህ ተሰንዝሮልናል። which skill is most preferable for data scientist and which cloud is best for big data analytics ይላል። sorry which skill is most preferable for data scientist and which cloud is best for big data analytics? ሁሉም ስኪል ያስፈልጋችኋል እንደ ዴታ ሳይንቲስት። ሁሉም ስኪል ስልሽ ጀስት ፕሮግራሚንግ ስኪልም ፕሮብሌም ሶልቪንግም ስኪል ነው፣ ክሪቲካል ቲንኪንግም ስኪል ነው፣ ወደዛ ስታቲስቲካል ቲንኪንግም ስኪል ነው። ስፔሲፊካሊ ይሄ ነው አይልሽም፣ ግን ስታቲስቲካል ቲንኪንግ ምንድነው፣ ክሪቲካል ቲንኪንግ ምንድነው፣ እንዴትስ ነው ትራንስሌት የማደርገው የሚለውን ጀስት ዩ ሃቭ ቱ ሃቭ ዳት አይዲያ። ኢቨን ኮሚኒኬሽን ብዙ አይመስለንም፣ ግን በቃ መሰረታዊ ነገር ነው። እንደውም አብዛኛው ሰው በጣም ሁሉንም ቴክኒካሊ ካፔብል ይሆናል መስራት፣ በቃ የሚገራርም ነገር መስራት ይችላል፣ ግን ችግሩ ኮሚኒኬሽን ነው። ያን ስኪላችን ላይ በደንብ መስራት አለብን። በቃ በደንብ ያ equivalent to the programming skill, equivalent to the statistical skill that you are saying. Communication የሚያስፈልግሻል፣ ፕሮብሌም ሶልቪንግ የሚያስፈልግሻል። ኢቨን ስለምሰሪበትም ዶሜን በደንብ ኤክስፕሎር ማድረግ እንደ አንድ ስኪል ነው የሚጠበቀው እና እነሱ ያስፈልጋሉ። ስለዚህ ይሄኛው ስኪልም ስፔሲፊክ ባላደርገውም ግን ጀስት ነው ፕሮግራሚንግ የሚያስፈልግሻል፣ ኖ ማትስ የሚያስፈልግሻል፣ ኖ ስታት የሚያስፈልግሻል፣ ኖ ዲፕ ለርኒንግ ማወቅ አለብሽ፣ ማሽን ለርኒንግ እንትንም አልጎሪዝሞችንም ማወቅ አለብሽ እንዴት እንደሚሰሩ ጭምር። ከዛ ደግሞ ቢአይ ቱሎችንም ማወቅ አለብሽ። የትኞቹ ቢአይ ቱሎች በቀላሉ አዳፕት ላደርጋቸው እችላለሁ፣ የትኞቹ ቢአይ ቱሎች እንትን ማድረግ እችላለሁ። ከዛ ደግሞ ሌላ ምን አለ? ሌላው ጥያቄው which cloud is best for big data analytics? እሱ አሁን it depends on ፍላጎትሽ ለምሳሌ፣ ወይም ደግሞ ካፓቢሊቲሽ። ፍላጎትሽ ፎርም አይደለም፣ ግን የሆነ አንቺ የምትሰሪው ካፓቢሊቲሽ አሁን ባለነው ላይ ጀስት ቢግ ዴታ ፕሮሰስ ለማድረግ ኮምፒውተሮቻችን አቅም ካላቸው ኮምፒውተሮቻችን ላይ ነው። ኮምፒውተሮቻችን አቅም የማይኖራቸው ከሆነ ደግሞ ክላውድ ላይ ነው የምንሄደው። ስለዚህ ኢዝሊ ካግል አለ፣ ኮላብ አለ የሚሰጡን የክላውድ እንትን የሆነ ኮምፒውቲንግ ፓወር እና እንትን እሱን መጠቀም እንችላለን። እንደ ካምፓኒ ስታስቢው ደግሞ ካምፓኒው መክፈል የሚችለው ነው የሚሆነው። ለምሳሌ ካምፓኒው የሚጠቀመው አቴና ምናምን ሊሆን ይችላል፣ ካምፓኒው የሚጠቀመው ስኖፍሌክ ሊሆን ይችላል፣ ካምፓኒው የሚጠቀመው ቢግኩዌሪ ሊሆን ይችላል። የተለያየ ቱሎች አሉ፣ ዳይቨርስ። ግን ለምሳሌ ክላውድ ኤደብሊውኤስ ላይ መጠቀም እና ክላውድ ጂሲፒ ላይ መጠቀም ብዙ ለውጥ የላቸውም። ምክንያቱም አስሎንጋስ ኢንስታንስ ምን እንደሆነ እስካወቅሽ ድረስ ሪሌሽናል ዴታቤዝ ምን ማለት ነው፣ ኖስኬል ምን ማለት ነው የሚለውን ቤዚክ አንደርስታንዲንጉ ካለሽ ያ ቀላል ነው የሚሆነው። ወይዘር ኤደብሊውኤስ ላይ መጣ፣ አዡር ላይ ሄደ፣ ኦር ጂሲፒ ላይ ተጠቀምሽው።
ሴም ኢዝ ትሩ አባውት ዘ ቱልስ። ለምሳሌ ዴታ ቪዥዋላይዜሽን ቱል ታብሎ የምትጠቀሚ ከሆነ እና ዴታ ቪዥዋላይዜሽን ቱል ፓወር ቢአይ የምትጠቀሚ ከሆነ የተለያየ ፕሮፕራይተሪ ቱሎች ናቸው። ግን ስቲል ዩ ሃቭ ቱ ኖ ሁሉም ዴታ አናሊሲስን ማሳየት የምትችይባቸው ናቸው። ሶ ዴታ አናሊሲስ እንዴት ማሳየት እችላለሁ የሚለውን ነገር ካወቅሽ ቱሎቹን አዳፕት ለማድረግ ኢዝሊ በቀላሉ ኤክስቴንድ ማድረግ ትችያለሽ። ያ ማለት ምን ማለት ነው? ለምሳሌ ፕሮግራሚንግ በሲ የተማረ ሰው እና ፕሮግራሚንግ ላንጉዌጅ መቀየር ቢፈልግ ኢዝሊ ወደ ፓይተን ኦር ኢዝሊ ወደ ጃቫ መቀየር እንደሚችለው ሁሉ ማለት ነው። ኮሩ እንዴት ፎር ሉፕን እጽፋለሁ ነው እንጂ በየትኛው ሲንታክስ ፎር ሉፕን እጽፋለሁ ስላልሆነ ማለት ነው። ኦኬ እሺ፣ ኮሜንት ሴክሽናችን ላይ አንድ ጥያቄ አለ። እስቲያት ወደ መጨረሻ ጆብ ቫካንሲ አስ ኤ ዴታ ሳይንቲስት ኢን ኢትዮጵያ። የስ አይተህ ታውቃለህ? ምናልባት አንድ ሚዩት አድርገህ ብታወራው ደስ ይለኛል። ጠያቂያችን እንግዲህ ጠየቅኩን ጥያቄ መልስ። ግን እስከዛ ሌሎች መጠየቅ ይችላሉ። ዋይ ኖት አፍሪካ ዋይ ኖት ዘ ወርልድ? ምክንያቱም ለምን ራሳችንን ሊሚት እናደርጋለን? ለዚህ ትክክለኛ መልስ ሊሆንልህ የሚችለው ከሲኒየርም መስማት አይደለም ከኔም መስማት አይደለም፣ ግን ጆብ ማርኬቱን ቼክ አድርገው እስኪ ኢትዮ ጆብስ ላይ ጆብ ፖስቶች ይደረጋሉ፣ ፍሪላንሰር ላይ ጆብ ፖስቶች ይደረጋሉ እና ምን አይነት ጆቦች አሉ የሚለውን ማየት፣ የኔ ስኪሌቱ ጋር ነው የሚለውን ደግሞ ማወቅ፣ ከዛ ራስን አሰስ አድርገህ ዘን ይሄኛው ስኪል አለኝ ይሄኛው የለኝም፣ ጆቦቹ ይሄን ሪኳየር ያደርጋሉ ስትል ዘን አፕስኪል ማድረግ ካለብህ አፕስኪል ወደሚያስደርግህ ቦታ ወይም ኮርስ መውሰድ ማለት ነው። ዳት ማች ነው ማድረግ የምትችለው። ግን እኔ የምለው ምንድን ነው ዴታ ሳይንቲስት ለምን ኢትዮጵያ ብቻ እንሆናለን? ለምን አፍሪካ አንሆንም? አፍሪካ ላይ የሚሰራ ሰው ምክንያቱም አሁን ሪሞት ወርክ ለአብዛኛው ሰው ፖሲብል ነው። አንተ ካፐብል ሆነህ ከተገኘ እነሱም የመቅጠር ወይም አንተን የማሰራት ምንም ችግር የለባቸውም። ስለዚህ ለምን በኢትዮጵያ ብቻ እንታጠራለን? ኢንተርናሽናል ስኪል ለምን ቢውልድ አናደርግም? ያንን ብትይዝልኝ ደስ ይለኛል። ጥሩ፣ በጣም እናመሰግናለን አድማጫችን። ጠያቂያችን መልስ በትክክል ተመልሶልሃል። እንግዲህ ያው የገቡ ጥያቄዎች አሉ ወይ? ዊች ታይፕ ኦፍ ኮምፒውተር እንደ አቅምህ ሁሉም ጥሩ ናቸው። ላይክ 4 ጂቢ ያለው ራም አቅምህ አፎርድ ማድረግ የሚችለው እሱን ከሆነ እሱ ጥሩ ነው። ግን ከዛ ከፍ ካልክም ነው በቃ ይሄ ዴታው በበዛ ቁጥር ኮምፒውቲንግ ፓወር እና ሜሞሪ እንደሚያስፈልገን ሶ አኮርዲንግ ቱ ዳት ነው የምትመርጠው እንጂ አሁን ከረንትሊ ዝም ብለህ እንዲህ ስለሆነ እንዲህ የምትለው አይነት ነገር አይደለም። በጣም እየበዛ ከሄደ ሶሉሽኖችን ትፈልጋለህ ማለት ነው። ሶ ከኮምፒውተር ጋር እንደ ፍላጎታችን አብሮ ማደግ ብንችል እላለሁ እንደሚያስፈልገን። ይህም ከቅድሙ ጥያቄ ጋር ኦልሞስት ተመሳሳይ ነው። ምን አይነት ዴታ ሳይንስ ፕሮብለሞች ሁሉ ነፋሉ በፕሮብለም ደረጃ። ግን ቴክ ካምፓኒዎቻችን ስንቱን አድረስ ማድረግ ይችላሉ? ኤፍዩ ናቸው። ስለዚህ አድረስ ማድረግ የሚችሉትን አድረስ እያደረጉ ነው። ግን ኦፖርቹኒቲው በዛን ያክል ሰፊ ነው ወይ ካልከኝ፣ አይ ሰፊ አይደለም። ስለዚህ ኢትዮጵያ ውስጥ ያለውን ኦፖርቹኒቲ መጠቀም፣ ከዛ ደግሞ አለፍ ሲል በአፍሪካም ያለውን ኦፖርቹኒቲ መጠቀም፣ በዓለምም ያለውን ኦፖርቹኒቲ መጠቀም ነው። ሮሎቹ ዲፍረንስ ኖሯቸው አይደለም። እየሰማችሁ ነው። በጣም እናመሰግናለን። ግን በእውነት ስለ መልሶችሽ በጣም እናመሰግነው። እስኪ እንግዲህ አሁን ከእኔም አንድ አለ ያው አንድ ጥያቄ ገብቷል። ፕሊዝ አድ ሞር ኦን ዋት ኢዝ ኒድድ ቱ ብሬክ ትሩ ዘ ኢንተርናሽናል ማርኬት።
ለሱ ለርኒንግ ፋስት፣ ኪዩሪዮሲቲ፣ ኢንትረስት ከምንም በላይ ምክንያቱም ለምሳሌ አብዛኞቻችን እዚህ ስንመጣ እንዴት ነበር የመጣ ነው? ወር ስንቶቻችን አርፍደናል? ሪሞት ወርክ ኢንቫይሮንመንት ላይ ስትሰራ እንትን ማድረግ አለብህ፣ ታይም መጠበቅ አለብህ። ኦር ደግሞ ተጨማሪ ኤክስፔክት የሚደረጉበት ነገሮች አሉ ከኖርማል ወርክ ኢንቫይሮንመንት ውጭ ያሉትን። ስለዚህ አትሊስት ያንን ኢንቫይሮንመንት አዳፕት ለማድረግ መሞከር ኢዝሊ። ለምሳሌ ኮሚኒኬሽን ቱሎች አሉን። ምን ያክል ኢሜይላችንን ቼክ እናደርጋለን፣ የምን ያክል ጊዜ ሆኖ ፎርማል ነገሮች በመቼስ ስራ አለም ላይ ሲኮን የሚመጡት በኢሜይል ነው። ያንን እንዴት ነው ሀቢታችን የሚመስለው ከዚህ በፊት እሱም በምን መልኩ ማስተካከል እንችላለን የሚለው አንደኛው ነው። እንዳልኩት ሃርድ ወርክ በምንም አይተከም። ስለዚህ የምትገቡበት ኢንቫይሮንመንት አዲስ ሊሆን ይችላል፣ ኦር የምትሞክሩት ኢንቫይሮንመንት አዲስ ሊሆን ይችላል። ሃርድ ወርክ መስት ነው። ከዛ ስለገባችሁበት ኢንቫይሮንመንት ደግሞ ኪሪየስ መሆን፣ ምንድነው የሚሰሩት፣ እዚህ ጋር ምን እየተሰራ ነው፣ እዚህ ቲም ላይ ምን እየተሰራ ነው፣ እዛ ቲም ላይ ምን እየተሰራ ነው የሚለውን አብሯችሁ ከሚሰራ ሰው ነው ብዙ መማር የምትችሉት እና ያንን በደንብ መውሰድ። አንድ ቀድሞዋችሁ ከነበሩ ሰዎች ደግሞ ሜንቶርሺፕ ማግኘት። ለምሳሌ ከእናንተ ቀድሞ ሪሞት ወርክ የሚሰራ ሰው ካለ ወር ኢንተርናሽናል ጆብ ማርኬት ላይ ያለ ሰው ካለ ከሱ ኤክስፒሪየንስ ሼር መደራረግ ያ ኢሴንሻል ነው። ኦኬ እሺ፣ ጥያቄዎችን አልቀዋል ይመስለኛል። እንግዲህ ከአንቺም ጋር ደግሞ በሜንተርሺፕ እንደምንገናኝ ተስፋ እናደርጋለን ካልሽው አንጻር ማለት ነው። ሜንተርሺፕ ኢሴንሻል ነው ለማንኛውም ማለት የትኛውም ኤሪያ ላይ ሁኚ፣ ዴታ ሳይንስም ነጋዴም ሁኚ ጀስት ዩ ሃቭ ቱ ሃቭ ሰም ሜንተር። ትክክል። እሺ እንግዲህ ቀጥይ ማለት ምን እንደሆነ ታውቂያለሽ? ሜንተርሺፕ ምን አድቫንቴጅ ይሰጥሻል መሰለሽ? ኢቨን ኖት እንትንሽ ውስጥ አንቺ ሰርክል ውስጥ ራሱ ካለ ሰው ስትማሪ፣ ለምሳሌ እሱ ሰውዬ የሰራውን እንትን መልሰሽ አሰሪው ሌትስ ሴይ ፒፒ ኢንስታል ማድረግ ነው ብለን እናስብና የሆነ አሳይመንት እየሰራችሁ ነው ሙሉ ለሙሉ ክላሱ ዘን የኢንቫይሮንመንታችሁ ይለያያል። ሰም ኦፍ ኢንቫይሮንመንት ላይኒክስ ነው፣ ሰም ኦፍ ኢንቫይሮንመንት ዊንዶው ነው እና የሆነ ሰው ዊንዶው ላይ ለመጫን ተቸግሯል፣ ሌላኛው ሰው ደግሞ ኢዝሊ ጭኖታል ቢኮዝ ኦፍ ዲፔንደንሲስ ምናምን እና አንቺ ብቻሽን ፊገር አውት ለማድረግ አንድ ቀን ትፈጃለሽ። ግን አንቺ ከጓደኛሽ ጋር ፊገር አውት ብታደርጉት ውዝን 30 ሚኒት ምናምን ጨርሰሽ አንቺን ፒፒ ኢንስታል ታደርጊያለሽ ማለት ነው። ይሄ ሲምፕል የሚመስለን ግን ደግሞ ጊዜ የሚወስድብን ታይም አለ። አሁን ሞር የምናተኩረው ኮምፒት ስለማድረጉ እንዴት የሚለው ላይ ነው። ከዛ ግን እንትን ብለን እንዴት ነው በጋራ ማደግ የምንችለው? እኔ የማውቀውን ለእሷ ሼር አድርጌ፣ እኔ የማውቀውን ለአንቺ ነግሬ፣ አንቺ የምታውቂውን ደግሞ ለእኔ ነግረሽኝ በጋራ አብረን ብናድግ ቶሎ ማደግ እንችላለን። በጣም አንድ አመት የሚፈጅብን ከሆነ የሆነ ደረጃ ላይ ለመድረስ ያንን አንድ አመት በጣም በአጭር ማድረግ እንችላለን ማለት ነው። 3-4 ሆነን እንትን ስንል ከዛ እንትን የምታደርጊው የሚኖርሻል፣ የሆነ የምታማክሪው የምታወሪው እንዲስ ቢሆን ብለሽ እንትን የምትይው ሰው ይኖራል ማለት ነው። ያ ኮሚኒቲ ሴንሱ በደንብ ያስፈልጋል። በጣም እንደሚታወቀው ነው ያው በጋራ መስራት አስፈላጊ ነገር ነው እና አንቺም ታግዥናለሽ ብለን ተስፋ እናደርጋለን ማለት ነው። ስለዚህ ምንም ችግር የለም እናመሰግናለን ለማሳወቅ እናመሰግናለን። እሺ እንግዲህ ያው ከኔም ጥያቄ አልቋል፣ ከነሱም ጥያቄ አልቋል። እስቲ ስለ ያው ኮሚኒቲ ስለ BNMIL ምን ተሰማሽ? ምን ትያለሽ? እስቲ እንዴት አየሽ? አሪፍ ነው። እንደዚህ አይነት ኮሚኒቲዎች ቢበዙልን ደስ ይለናል። ምክንያቱም
ዋናው ከዩኒቨርሲቲ ስትወጪ ወር ዩኒቨርሲቲ ላይ ያለሽ አኳየር የምታደርጊው ስኪል ነው በጣም ብዙውን ፓርት የሚይዘው እና በርቱ፣ ከዚህም በላይ ተሰፋላችሁ ብዬ አስባለሁ። እንዲህ አይነት ሚታፖችን በተደጋጋሚ ማድረግ፣ የሰዎችን ኤክስፒሪየንስ መስማት አሪፍ ነው። ከቻላችሁ እንግዲህ የአዲስ አበባ ስትመጡ ጤና አካዳሚ ኦፊሳችንን ቪዚት አድርጉ። ባገኛችሁት አጋጣሚ ያንን ነው ልል የምችለው። እሺ፣ እናመሰግናለን። ያው ስንመጣ እናደርጋለን። አንዳንድ ያደረጉ አባላቶችም አሉና ያው ሲነግሩን ነበረ ተመችቷቸዋል። እናመሰግናለን። በእውነት የቀረ የምትዩ ነገር ካለ እስቲ። አንድሬስ ተደርጓል መሰለኝ። እስቲ አባስ ሰላም ነው። እሺ፣ ሰላም እንደምን አለ። እንዳጋጣሚ እናንተ ጋር ተማሪ ነኝ። እሺ፣ መቼ ስንተኛው ባች? አሁን 7 አንጨረስንም። ያው እንጨረሰት መሰለኝ ከሳምንት መሰለኝ። እሺ፣ ያው በኤአይ ዘመን ብዙ ነገሩን እሱ ስለሚሰራ የኛ መጀመሪያ አንደርስታንዲንግ ያለበት ቢዝነስ ኦብጀክቲቭን ፕሮብሌም ሶልቪንጉን ነው መጀመሪያ አንደርስታንድ ማድረግ ያለብን ወይስ ለኮዲንጉ ነው መጨነቅ ያለብን? ጥሩ ነው ኮዲንጉን ማወቅ። ለምን ይረዳሃል መሰለህ? ብላይንድ ሆነ ኤአይ የሰራውን ኮድ ኢቫሉዌት አታደርግም። ግን ቢዝነስ ኳስችኑ ሪል ቢዝነስ ፕሮብለሙን አንደርስታንድ ማድረግ ግን በዚህም አልከው ኤአይም ኖረ ኤአይም አልኖረ ዩ ሃቭ ቱ ሃቭ እሱ። ስለዚህ ያንን ምን ማድረግ ትችላለህ መሰለህ? ለኤአይ የምሰጠውን ፓርት አነሳ አድርገህ ግን አንተ አንደርስታንድ የምታደርገውን ፓርት በተለይ አዲስ ታይም ከፍ ብታደርገው ጥሩ ነው። ያ ማለት ምን ማለት ነው? ለምሳሌ ኮድ ስታደርግ ኦር ሆነ ሰርቴን አፕሊኬሽን ለመስራት የሚወስድብህ ጊዜ አለ። እንደገና ደግሞ ያንን ፕሮብለም አንደርስታንድ አድርጎ ወደ አፕሊኬሽን ለመቀየር ደግሞ የሚወስድብህ ጊዜ አለ እና ኤአይ ሬዲዮስ ሊያደርግልህ የሚችለው ይሄኛውን ሰከንድ ፓርት ነው። ያ ማለት በቃ አንተ ትራንስሌት ያደረካትን ኢዚ ታስክ ባይ ታስክ ትሰጠዋለህ፣ እሱ ሊሰራልህ ይችላል። ግን ሰርቶ ያወጣውም ሰምታይምስ አሁን ኢሹዎች የነበሩት ምንድነው ዲበግ ለማድረግ ከባድ ናቸው። ሌላ ሰው መጥቶ ፊክስ ለማድረግ ሴኪሪቲ ኢሹ አለባቸው፣ ኤፊሽንሲ ኢሹ ይኖርባቸዋል። ያንን እንዴት አድርገህ ነው የምትረዳው? ጀስት ኮዱን አንደርስታንድ ማድረግ ስትችል ነው። ስለዚህ ፓርትሊ የኮዲንግ ስኪልም በደንብ ያስፈልጋል፣ ፓርትሊ ፕሮብለም አንደርስታንዲንጉም እንደሚያስፈልገው ሁሉ ማለት ነው። እሺ፣ ልቀጥል። ሌላ አንድ ጥያቄ፣ ወደ ኢንተርናሽናል ማርኬቱ ለመግባት ምንድነው ሞር የሚያስፈልገን ከኛ? ቅድም አይ ቲንክ አድሬስ ለማድረግ ሞክሬያለሁ። ብዙ ስኪል አሁን ላይ ነው ብዙ ስኪሎች ያስፈልጋሉ። የመጀመሪያው ጀስት ኢንተረስት ነው። ምንድነው የምትፈልገው? እኔ እዚህ ጋር ነው በቃ ማበቃው። አሁን ከግቢ ከተመረቁ በኋላ መስራ ይዛለሁ። ያ ከሆነ ጎልህ ያንን ነው የምታካሂደው። እኔ ደግሞ ኢንተርናሽናል ማርኬት ይፈልጋለሁ ስትል ጎልህ ነው ዲፋይን የሚያደርገው። ከዛ በኋላ ወደ ስኪል ሴቱ ትሄዳለህ። የትኛው ስኪል ያስፈልገኛል? እኔ አሁን ከረንትሊ ምን አለኝ? ራስህን አሰስ ታደርጋለህ። ከዛ ያለህ ለምሳሌ ጥሩ ቴክኒካል ስኪል ከሆነ ከዛ በተጨማሪ ምን ያስፈልገኛል ሚለውን ትጨምራለህ። ከዛ ከቴክኒካል ስኪል በተጨማሪ ደግሞ ኤሴንሻል የሆኑ ምን ቴክኒካል ስኪልስ አሉ? ስራዬን በስርዓት ቴል ማድረግ እችላለሁ ወይ? ስቶሪ ቴሊንግ እንዴት ነኝ? የተሰጠኝ ታስክ እንዴት ኤክስፕሌን አደርጋለሁ? ለሰዎች ማስረዳት እንዴት ነው? አንተ አሁን ለምሳሌ ከምትሰራው ፕሮጀክት ለሌሎች ሰዎች ስታስረዳ እንዴት ነህ? ከዛ ሰዎች አቀባበላቸውስ ምናምን የሚለው እንደገና ሌላ ተጨማሪ ራስ ላይ የምሰራቸው ስራዎች ይሆናሉ ማለት ነው ኢንተርናሽናል ማርኬቱን ሰክሲድ ለማድረግ። ከዛ ሀቢት መቀየር ሊኖርብህ ይችላል። ሁሌም አክቲቭ መሆን፣ ሁሌም አንድ ስቴፕ ቀድመህ መገኘት ሊጠበቅብህ ይችላል። ያ ማለት ምንድን ነው? ለምሳሌ አፕዴቶች ካሉ ኤአይ ስኪል የሚያስፈልግ ከሆነ ኤአይ ስኪል መማር አለብህ። ዴታ ሳይንስ ስኪል የሚያስፈልግ ከሆነ የማታውቀው ለምሳሌ
እኔ የሰራሁት ኤንኤልፒ ላይ ነው ብያለሁ። ኮምፒውተር ቪዥን መማር ካለብኝ ቶሎ ተምሬ ለካምፓኒ ዩስፉል መሆን አለብኝ ምናምን እንደዚህ አይነት ነገሮችን ፋስት ለርኒንግ ካፓሲቲን ቢልድ ማድረግ አለብን። ከዛ ደግሞ ስለሚሰራው ነገር ኪሪየስ ሆኖ መጠየቅ፣ ማወቅ፣ ሰዎችን ነጅ ማድረግ ያ ሄልፕ ያደርጋል ብዬ አስባለሁ። እሺ አመሰግናለሁ። መልካም አመሰግናለሁ። እሺ ወደ እኔ ልመለስና አንድ ኮሜንት ሴክሽን ላይ በድምጽ ብንወያይ የሚል ጥያቄ ተነስቶ ነበር እና ይህን የማናረግበት ምክንያት መረባበሽ እንዳይፈጠር ነው። እንደዛ ካልን ሁሉም ሰው ማውራት ይፈልጋል፣ መጠየቅ ይፈልጋል። እኛም ጊዜ አለን፣ እንግዳዎቻችንም ደግሞ በጣም ስራ የሚበዛባቸው አይነት ሰዎች ናቸው እና ጊዜያቸውን አጣበው ነው እንትን የሚሉልን። ስለዚህ የምትፈልጉት ጥያቄ ካለ ኮሜንት ሴክሽን ላይ ጠይቁልን። እንዳሁኑ ወይ ራሳቸው እያነበቡ ወይ እኛ እያነበብንላቸው ይመልሳሉ እና መረባበሽን ለመቀነስ ነው፣ ጊዜንም ለመቆጠብ ከሚል አንጻር ነው። ከከፋታቱብን ማይ አንድ ጥያቄ ወይም ሀሳብ ነበረኝ። እሺ አንቺ በዙሪያሽ ብዙ ለኛ ይጠቅማሉ የምትያቸው አይነት ሰዎች ይኖራሉ። እዚህ ፕሮግራም ላይ እዚህ ፖድካስት ላይ ቢቀርቡ እናንተን ይጠቅማቸዋል የምትያቸው አይነት ሰዎች ካሉ ላናገሩሽ ልጆች ብትነግሪልን ብትጠቆሚን ደስ ይለናል። ትቀበይናለሽ? አዎ ምን ችግር አለው? በደስታ። እሺ እናመሰግናለን። እስቲ በቃ አጠቃይልንና እንጨርስ። የምታጠቃልል ነገር ካለ? እሺ ምናልባት ብዙ አውርቻለሁ። እንግዲህ ኧረ በጣም ተመችቶናል። ሀሳብ አንድ ላይ ለማድረግ ያክል ምንድነው እንደ ዴታ ሳይንቲስት ክሬቲቭ ለመሆን ሞክሩ። እንደ ዴታ ሳይንቲስት ሆኖ የመስራት አላማ ወር ይህንን ፕሮፌሽን የመያዝ ፍላጎት ካላችሁ ክሬቲቭ መሆን ይሄ ዳታን የምታዩበት አይናችሁ ወር ዳታን የምታዩበት ሌንስ እንደ ኦርዲነሪ ሰው ይሁን ትንሽ ሞር ዲፕ የሆነ እይታ ይኑራችሁ እዛ ላይ። ከዛ እንዴት ነው ኬሪየር ቢልድ የምናደርገው? እንዴት ነው ማለት አሁን አዲስ ታይም ባለን ታይም እና ኦፖርቹኒቲ ምን መማር እንችላለን? አሁን እዚህ ሰዓት ባላችሁበት ብዙ ኤክስፕሎር ማድረግ ትችላላችሁ። ብዙ ታይማችሁን ኢንቨስት ማድረግ ትችላላችሁ። ብዙ ነገር ለራሳችሁ መስጠት ትችላላችሁ። ምክንያቱም 24ቱም ሰዓት የእናንተ ነው። 24ቱንም ሰዓት የሚቀራችሁ ሰው የለም። ስለዚህ ለማወቅ ለመረዳት የሆነ ነገር ኤክስፕሎር ለማድረግ በደንብ ታይም አላችሁ። ይሄን ታይማችሁን በደንብ ተጠቀሙበት። ይሄ ታይማችሁ ኦፖርቹኒቲዎችን ሰርች ለማድረግ ይሁን። ለምሳሌ አሁን ከምትማሩት ትምህርት ጎን ለጎን ጀስት ሾርት ተርም ኮርሶችን መውሰድ ሊሆን ይችላል። ስራዎችን አፕወርክ ላይ መሞከር። ለምን ሲምፕሊ ትንሽዬ ኤክሴል ዴታ አናላይዝ አድርጎ መስጠት የማይሆን ኖት አባውት ደ ብር ግን ዩ ለርን ሴንሲቲቪቲውን። ለምሳሌ እናንተ ስራ በሰዓቱ ዴሊቨር መደረግ አለመቻል ምን ማለት እንደሆነ ያኔ ይገባችኋል። አሁን አሳይመንት በሰዓቱ ዴሊቨር ባታደርጉ ግፋቢል የሆነ ያክል ማርክ ቢቀነስባችሁ ነው። ግን ቢዝነስ ላይ ሲሆን ያንን ስራ በሰዓቱ ዴሊቨር ካላደረጋችሁት ዩዝለስ ነው የሚሆነው። ያን አይነት አስተሳሰብን ትለምዱበታላችሁ። ኢንተርንሺፕ ቀድሞ ኤክስፕሎር አድርጎ ማግኘት፣ እነሱን መስራት ዲያዘር በጣም ኤሴንሻል ነገር ናቸው። ይሄ ከሜንተርሺፑም ከምንም ባሻገር ግን በእናንተ በራሳችሁ ኤክስፕሎር አድርጋችሁ የሆነ ተጨማሪ ሰዓታችሁን ሰጥታችሁ የምትሰሩት ነገር ቢኖር አሪፍ ነው። ከትምህርቱ ባሻገር ትምህርቱ ጥሩ ነው እንዳለ ሆኖ አስቲዝ የሚሰጣችሁ በጣም ብዙ ስራ ዓለም ላይ የማታገኙት ስኪል አለ። ግን ደግሞ አደስ ታይም ስራ ዓለም ላይ ደግሞ የምታገኙት ስኪል ደግሞ ኤሴንሻል ነው። ስለዚህ እሱን ባላንስ አድርጋችሁ ነገ የተሻለ ዴታ ሳይንቲስት ለመሆን ዴታ ሳይንቲስት ብሮድ ነው ቶፒኩ። ሳይንቲስት ነው አት ኤንድ ኦፍ ዴይ የዴታ ሆናችሁ እንጂ ከናንስታይን እኩል ነው የምትታዩት። ስለዚህ ብሮድ ነው ማለት ነው ኮንሰፕቱ። ሶ ከምታውቁት ኦር ይሄ ቴክኖሎጂ ነክ ከሆነው ነገር ውጪም ግዴታ ማወቅ ይጠበቅባቸዋል። ለምሳሌ ሰንበዲ ዴታ ሳይንስ
በሄልዝ ላይ ቢሰራ ኦር ሰንበዲ ዴታ ሳይንስ ኤጁኬሽን ላይ ቢሰራ፣ ሌላኛው ደግሞ ዴታ ሳይንስ አድቨርታይዝመንት ላይ ቢሰራ ሁሉም ዶሜናቸውን እኩል አንደርስታንድ ማድረግ አለባቸው የሚያውቁትን ዴታ ሳይንስ ስኪል አፕላይ ለማድረግ። ስለዚህ አዘር ዛን ዶሜን ዳት ዩ ኖ ይሄ ማይንዳችሁን ክፍት አድርጎ ለመማር ምናምን መሞከር ሌላኛው ጥሩ አድቫንቴጅ የሚሰጣችሁ ይመስለኛል። ከዛ ናው ኤአይ አለ። ስለዚህ ኤአይን እንደ ቱል በደንብ ተጠቅማችሁ ነገ አንድ ስቴፕ ደግሞ ከፍ ያለ ዩኒቨርሲቲ ግራጁዌት እንዲኖረን እመኛለሁ። ያ ማለት ምንድነው? ይሄ ኤአይ የሚሰጣችሁን ታይም ተጠቅማችሁ ተጨማሪ ክሬቲቭ የሆኑ ኢኖቬሽን የሚፈጥሩልን ታለንቶች እንደምትሆኑ አምናለሁ። በርቱ፣ አሪፍ ነው ያላችሁት። እናመሰግናለን በደንብ። እሺ፣ በጣም ነው የምናመሰግነው። በጣም ብዙ ጊዜ እንዳያዝንብሽ እናውቃለን። በጣም ይቅርታ ለዚህም እና ይህን ጊዜም ደግሞ ለእኛ ሰተሽ ለምንጠይቅሽ እያንዳንዷ ጥያቄ ክሊር የሆነ መልስ ስለሰጠሽን በጣም ከልብ እናመሰግናለን። ክበሪልን። ቴንኪዩ። አመሰግናለሁ በጣም ቴንኪዩ። በጣም እናመሰግናለን። እሺ፣ መልካም ምሽት ይሆንላችሁ። ሰላም። እናመሰግናለን። እሺ፣ አብራችሁ የቆየሁት እኔ ምዕራፍ ነኝ፣ 2ኛ ዓመት የዳታ ሳይንስ ተማሪ። ለቀጣይ ደግሞ ጥሩ እንግዳ እንዲሁ እናቀርብላችኋለን። ጥያቄዎቻችሁን አዘጋጅታችሁ ጠብቁ።